በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልብ አስበን በአንደበት ተናግረን ስለማንፈጽመው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ከእግዚአብሔር ጋር የተገናኘንባት የሃይማኖት መሰላል እናታችን ቅድስት ድንግል ማርያም ወላዲተ አምላክ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት ቅዱስ መስቀሉ ቅዱሳን መላእክት ቅዱሳን ነቢያት ሐዋርያት ሰማዕታት ደናግል መነኮሳት ሁሉም ቅዱሳን እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። የተከበራችሁ አባቶቻችን ሊቃውንት መምህራን ካህናት ዲያቆናት የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በሀብት ስቦ በረዴት አቅርቦ በቅዱስ ቦታው ያቆመን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ይክበር ይመስገን። ለቀረን የትምህርት ጊዜ ደግሞ የልቡናችንን ደጅ የምሕረቱን ደጅ ይክፈትልን። እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ኃይለ ቃል የሚሆነው ጻምር ዘጌዴዎን የሚለውን እንማማራለን። የጌዴዎን ጻምር በፊት የጌዴዎን ጻምር በሉ። ተናጋሪው አባ ሕርያቆስ የምናገኘው ደግሞ ሙሉ ኃይለ ቃሉን መጽሐፈ መሳፍንት ምዕራፍ 6 ቁጥር 36 ላይ ታሪኩን በእናቱ በጥንቱ በወሪቱ እናገኘዋለን። እንዲህ ብሎ ደግሞ የመሰለልን አባ ሕርያቆስ ይባላል። እግዚአብሔር በዚህ ቃል ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁን። አሜን። ቤተክርስቲያን ውስጥ በልማድ የሚባል ቃል የለም። ሁሉም ጥቅም አለው እና ጥቅም ስላለው እኔ እኮ እየመረቅኳቸው ነው። አሜን በሉ። አቤት ምንድነው? አሁን እኮ ከባንክ ሄዳችሁ ብር ልትቀበሉ 10,000 ወይም 20,000 ወይም 30,000 ወይም 40,000 ወይም 50,000 ልጨምርበት ከዚያ በላይ እንኳን ብዙም ባነት ትክክል የለም። እሱን ብር ልትፈልጉ ነው። ከዚያ የባንክ ሰራተኛው ምን ያደርግላችኋል? ያስፈርማችኋል ማለት ነው። ያን ብር ወድጄ ፈቅጄ ተቀብየዋለሁ ብላችሁ ስትፈርሙ ብር ይሰጣችኋል ማለት ነው። አይን አልፈርም ዝም ብለህ ስጠኝ ብትሉ ብር የሚሰጣችሁ ሰው የለም። ስለዚህ አሁን ልክ እንደዚህ ወድጄ ፈቅጄ እግዚአብሔር የሚሰጠኝ ጸጋ ለመቀበል ዝግጁ ነኝ። አሁን እግዚአብሔር ይስጣችሁ ስል አሜን ስትሉ ይሄ ሃይማኖታዊ ምስክርነትና ማረጋገጫ ነው። እግዚአብሔር ያስተምረን። ተው እናንተ ሰዎች አሜን በሉ። እግዚአብሔር ያስተምረን። እግዚአብሔር ያስተምረን። እሺ አባ ሕርያቆስ ጻምር ዘጌዴዎን ብሎ ተናግሯል። እናታችን ቅድስት ድንግል ማርያም ወላዲተ አምላክን በምሳሌ መስሎ ባስተማረበት በቅዳሴ ማርያም አባ ሕርያቆስን ለዚህ ክብር ካበቁት መሰረታዊ ነገሮች መካከል አንደኛው እመቤታችንን መውደድ፣ ሁለተኛው ትህትና፣ ሶስተኛ ባልንጀራን አለመበቀል፣ እነዚህ ነገሮች ትዕግስት፣ እነዚህ ነገሮች ለክብር አብቅተውታል። እመቤታችን ከመውደዱ የተነሳ ቅዱስ ኤፍሬም ለውዳሴዋ ሲመኝ ይኖር እንደነበረ እርሱም ለቅዳሴዋ ሲመኝ ይኖር ነበረ። ለእመቤቴ ቅዳሴ ኑሯት እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ መጎናጸፊያ ተጎናጽፌው መቻዬው ይሆን እያለ ሲመኝ ይኖር ነበር። እመቤታችንን መውደድ አምላክን ሰው አድርጓል፣ ሰውን አምላክ አድርጓል።
እግዚአብሔር ወደዚህ ዓለም እንዲመጣ ያደረገው ንብ በጽጌረዳ ውበት ተስቦ እንደሚቀስም እግዚአብሔር ወደዚህ ዓለም የመጣው በእመቤታችን ውበት ምክንያት ነው። ይህንን አባቷ ቅዱስ ዳዊት ወአፍቀረ ንጉሥ ስነኪ እግዚአብሔር ንጉሠ ነገሥት እግዚአብሔር ውበትሽን ወዷልና ርዕሴ ቤት አውቂ የአባትሽን ቤት እርሺ ማለት እግዚአብሔር በአንቺ ፍቅር ተስቦ ከልዑላን መላእክት ወርዶ ያንቺን ሥጋ እንደሚለብስ አንቺም የሐናና የኢያቄምን ቤት ረስተሽ ደግሞ በሱ መቅደስ ኑሪ። የእናት አባትሽን ቤት እርሺ ያለው ኃጢአትንም ነው። ቤትን ሰው መኖሪያ አድርጎ እንደሚኖር ሰው ኃጢአትን ሀገር አድርጎ ይኖራል። የእናት አባትሽን ቤት እርሺ ያላት የአባትሽ የአዳም የእናትሽ የሐና መርገም አይኖርብሽ እያላል። ስለምን እስመ አፍቀረ ንጉሥ ስነኪ እግዚአብሔር ንጉሠ ነገሥት እግዚአብሔር ያንቺን ውበት ወዷልና። የእመቤታችንን ፍቅር አምላክን ሰው አድርጓል፣ ሰውን አምላክ አድርጓል። እግዚአብሔር በእድሜ በዘመን ያለ ዘመንም ዓለምም ካለፈ በኋላ እግዚአብሔር የሚያየውና የሚወደው አንድ ነገር ቢኖር እርሱም ንጹህ ነገር ነው። እግዚአብሔር የሚወደው ንጹህ ልብ፣ ንጹህ መስዋዕት፣ ንጹህ ነገር እግዚአብሔር ይወዳል። ስለምን ሲባል ከእግዚአብሔር ከባህሪው ጋር ይስማማል። እስመ ንጹሐት ጠባያቲሁ ለእግዚአብሔር እግዚአብሔር ባህሪው ንጹህ ነው። ለውሃ ባህሪ እሳት እንደማይስማማው ለእሳት ባህሪ ውሃ እንደማይስማማው ለእግዚአብሔር ባህሪ ኃጢአት አይስማማው። ፍጹም ንጹህ ነው። ከንጹህነቱም የተነሳ ንጹህ ነገርን ይወዳል እግዚአብሔር። ንጹህ ስለሆነም ስሙ ቅዱስ ነው። ወቅዱስ ስሙ ቅዱስ ነው። ባህሪው ቅዱስ ነው። አካሉ ቅዱስ ነው። ምስጋናው ቅዱስ ነው። ፈቃዱ ቅዱስ ነው። ቃሉም ቅዱስ ነው። የሱ የሆኑ ነገሮች ሁሉ ነቢያት ሁሉ ቅዱሳን ናቸው። የሱ መቅደስ ቅዱስ ነው። ንዋያተ ቅዱሳት የሚባሉም አሉ። ቃሉ ቅዱስ ነው። መጽሐፉ ቅዱስ ነው። ታቦቱ ቅዱስ ነው። መቅደሱም ቅዱስ ነው። ለሱ የተለዩ ነገሮች ሁሉ ቅዱሳን ናቸው፣ ቅዱሳት ናቸው። አንድ ንዋያተ ቅዱሳት ከእግዚአብሔር ቤት ከገባ በኋላ ምዕመናን በእጃቸው ሊነኩት አይችሉም። ለእግዚአብሔር ለቅድስናው የተለየ ነው። ካህን ወይም ዲያቆን ልብሰ ተክህኖ ለብሶ ቅዳሴ ከገባ በኋላ ሴትም ሆነ ወንድ ያንን ዲያቆን በእጅ መንካት አይቻልም። ለእግዚአብሔር የተለየ ቅዱስ ልብስ ነው። ምንም እንኳን እኛ ቅዱስ ብንሆን ቅዱስም የምንነካው ቅዱስ አለ፣ ሌሎች የሚነኩት ቅዱስም አለ። የእግዚአብሔር የሆነ ነገር ሁሉ ቅዱስ ነው። ከባህሪው ጋር እግዚአብሔር እኛ ስንበድል የሚጠላን ምቀኛ ስለሆነ ሎቱ ስብሐት አይደለም። እሱ እንደዛ አይደለም። ወይም ደግሞ አስገዳጅ ባለስልጣን የግድ የሚያስገድድ ስለሆነ ሳይሆን እርኩሰት ከባህሪው ጋር ስለማይስማማ ነው። እግዚአብሔር ውሸትን የሚጠላው ለማስገደድ አስጨንቆ ለመግዛት ሳይሆን እርሱ እውነት ስለሆነ ውሸት ከባህሪው ጋር አይስማማም። እግዚአብሔር ለጋስ ስለሆነ ቅሚያ ከእግዚአብሔር ባህሪ ጋር አይስማማም። እግዚአብሔር ቸር ስለሆነ ጨካኝነት ከእግዚአብሔር ባህሪ ጋር አይስማማም። ጨካኞች ከእግዚአብሔር ርስት የሚነጠሉበት ምክንያት ከዚህ የተነሳ ነው። ምንድነው ያላቸው ጌታ? አይሁድን እንዲህ ነበር ያላቸው። አይ አላቸው፣ ተመልኮ እመሰ ወልድ አግዓዘክሙ አማን ግዑዛን አንትሙ፣ ወልድ ነጻ ካደረጋችሁ እናንተ ነጻ ናችሁ አላቸው። እንዴ ነይነሰ እማመ ኮነ ኢተቀነይነ ወኢለመኑሂ እፎት ብለን ግዑዛነ ተከውኑ። እኛ ከመጀመሪያው ጀምረን ማንም በባርነት ገዝቶን ማናውቅ ነጻ ሰዎች ነን። እንዴት አንተ እኔ ነጻ አደርጋችኋለሁ ትላለህ አላቸው። አማን እብለክሙ ዘይገብር አለ ኃጢአት ገብራ ውእቱ ለኃጢአት፣ እውነት እላችኋለሁ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው ብሎ ነገራቸው። ኧረ እኛ ለማንም አልተገዛንም አላቸው። አሐዱ አብ ብነ፣ እኛ አንድ አባት አለን እርሱም እግዚአብሔር ነው አላቸው። አብርሃም አባታችን ነው አሉት።
ሶበሰው ወልደ አብርሃም አንተሙ ግብረ አብርሃም ገበርክሙ የአብርሃም ልጆች ብትሆኑ የአብርሃምን ሥራ ትሰሩ ነበረ። አንተሙ ሰማቡክሙ ሰይጣን አንተሙ እናንተ ከአባታችሁ ከሰይጣን ናችሁ። ስለምን እስመምትካት ቀታሊ ነፍስ ሰው ውእቱ እርሱ ከጥንት ጀምሮ ነፍሰ ገዳይ ነው። ከጥንት ጀምሮ ከቃየል ጀምሮ ገዳይ ነው። ሰይጣን ደም አፍሳሽ ነው። እስመ ሐሳዊ ውእቱ አቡኃ ለሐሰት የሐሰት አባቷ ነው። እናንተ የዲያብሎስ የግብር ልጆች ናችሁ። አያችሁ የሚዋሽ ሰው ከዲያብሎስ ጋር የተስማማ ነው። የሚገድልና ጨካኝ ሰው ከዲያብሎስ ጋር የተስማማ ነው። ሩሩ አብርሃም ደግሞ ከኔ ጋር የተስማማ ነው። አንትሙሰ ተፈቅሩ ትክቱልን ይብሴ ጻድቀ ዘጽድቀ ነግረክሙ እናንተ ከአባቴ በህልውና ያየሁትን የምነግራችሁን የባህሪ አምላክ ጻድቀ ባህሪ ቸር መምህር እኔን እንድትገሉኝ ትፈልጋላችሁ። አብርሃምሰ ይገብረ ከመዝ አብርሃም ግን እንዲህ አላደረገም። እንኳን እንደናንተ እኔን አይቶ ሊገል ይቅርና ከተመሳቀለ ጎዳና ላይ ቤቱን ሰርቶ የወጣ የወረደውን ሲያስተናግድ ይውል ነበር። አንትሙሰ እማቡክሙ ሰይጣን እናንተ ከአባታችሁ ከሰይጣን ናችሁ ማለት አላቸው። ስለዚህ አያችሁ ሰይጣን ምን ጠባይ ያለው ስንለው አንደኛ ደም አፍሳሽ ነው፣ ሁለተኛ ውሸታም ነው። እግዚአብሔር ከሚጠላቸው ነገሮች አንዱ ቸርነት የሌለው ሰው፣ ጨካኝ ሰውና ተመልከቱ ውሸታም ሰው በእግዚአብሔር ፊት ርስት ጽዋ ተርታ እድል ፈንታ የለው። እግዚአብሔር እውነት ስለሆነ የውሸት ትንሽም የለውም ትልቅም የለውም። እስመ ሐሰት ርዕሰ አመጻ እግዚአብሔር የባህሪ እውነት ስለሆነ የሚዋሽ ሰው አመጻ ወጻት መዛግብቲሃ ሐሰት ከሳጥኗ ከመዝገቧ ተገኘ ተብሎ እንደተነገረ ዲያብሎስን ርስት ያገኛል ማለት ነው። ስለዚህ ውሸታም ሰው ጨካኝ ሰው ማንን ይመስላል ሲባል ዲያብሎስን ይመስላል። እናታችን ቅድስት ድንግል ማርያምን እግዚአብሔር ወዶ የመጣው ንጽሕት ስለሆነች እግዚአብሔር ንጹህ ነገር ስለሚወድ እንደመቤታችን ያለ ንጹህ አካል ስላላገኘ ነጸረ አብ እምሰማይ ወይረከበ ዘከማኪ አብ ከሰማይ ሆኖ ምስራቁን ምዕራቡን ሰሜኑን ደቡቡን አጼኖ ዋስተንፈሰ ወይረከበ ዘከማኪ እግዚአብሔር ከሰማይ ሆኖ አሻተተ ፈለገ አላገኘም። እንደሷ ያለ ውብ ስላላገኘ አንድያ ልጁን ተቀዳሚ ተከታይ የሌለው ልጁን ውረድ ተወለድ ሙት ተሰቀል ብሎ ለዓለም ለቤዛ ዓለም ለድኅነተ ዓለም ላከው። ወልድም ፈቅዶ መጣ። ስለዚህ አብ ለልጁ ሙሽርነት ወደዳል። ወልድ ከሷ ስጋ ለብሶ የቤተ ክርስቲያን ሙሽራ ይሆን ዘንድ ወደዳል። መንፈስ ቅዱስ አዳራሹ ያደርጋት ዘንድ ወደዳል። ምክንያቱም ወመንፈስ እግዚአብሔር ቅዱስ ይጸልል መልዕልተ ማይ ይላል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ ስታነቡ በቀዳሚ እግዚአብሔር ገብረ ሰማይ ወምድር እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ይላል። ሰማይና ምድርን ከፈጠረ በኋላ ከዚህ አንስቶ እስከ ብሩህ ሰማይ ያለውን ውሃ መልቶት ነበረ። በምድር አትታይም ነበረ ይላል። ምድር አትታይም ነበር። ለምን? ውሃ መልቷት ነበረ። ወመንፈስ እግዚአብሔር ቅዱስ ይጸልል መልዕልተ ማይ እግዚአብሔር መንፈስ በውሃው ላይ ሰፎ ነበር ይላል። እንግዲህ እግዚአብሔር ምድርን ፈጠረ የተባለው አስቀድሞ አባቶቻችን ልዑላን ትሑታኑን አዘጋጀ ተብሎ ይተረጎማል። ምድር የተባሉት በመርገም ዘመን የነበሩ ቅዱሳን አበው ነቢያት ናቸው። በዚያ ላይ የሞላው ውሃ እነሱን አስጥሟቸው የነበረው መርገም ነው። በዚያ ላይ የሰፈፈው መንፈስ ቅዱስ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር የተባለው ውሃው ቅድም እንደነገርኳችሁ ከአዳምና ከሔዋን የፈሰሰው ማይበለ ጌጋይ ወይም ደግሞ የመርገም የኃጢአት ማይበል ነው። በዚያ ላይ ሰፎ መንፈስ ቅዱስ ሰፎ ነበር የተባለ ፍጹም እንዳያድርባቸው በመንፈሰ ልደት እንዳያድርባቸው መርገም አለና ጨለማ ባለበት ብርሃን እንዳይኖር፣ ብርሃን ባለበት ጨለማ እንዳይኖር፣ የሰይጣን ነገር ባለበት እግዚአብሔር አያድር። የሰይጣን መርገም ኩነኔ ኃጢአት ማህዱ ብሲ ወፂያ ኩሉ ተቀስፈ ባቲ የኃጢአት ጨንገር ተመልከቱ። በትር ከአንድ ዛፍ ተቆርጦ ብዙ ከብት እንደሚነዳበት የመርገም በትር ከአንድ ከአዳም ተገኝቶ ሰው ሁሉ ተነርቶበታል። ከአዳም እስከ ሙሴ ያለውን ሁሉ። ስለዚህ ሁሉም በመርገም ተይዘዋል። በላይ ግን መስፈፉ ተመልከቱ ፍጹም የልደት ማደሪያ ስላላገኘ
በመንፈስ ረድኤት ግን መግቦቱን አላቆመም። ነፋሳትን መንፈሱን ቀላያትን ማፍሰሱን ብርሃናትን ማመላለሱን አላገኘም ነበር። ከዚያ መካከል ግን ወምድር ሳለው ተራቃ ምድር ግን ባዶ ነበረች ይላል። ያቺ ባዶ የተባለችው ምድር ደግሞ ምድር ውሃ ሞልቶባት ነበር ሲል የአዳም ልጆች በሙሉ በመርገም ነበሩ ነው። አንዲት ምድር ግን ራቁቷን ነበረች የተባለው ያቺ መርገም አዳም ወሔዋን የሌለባት ንጽሕት ምድር እመቤታችን ቅድስት ድንግል ማርያም ናት። እርሷን እግዚአብሔር ወዶ መጣ። እርሷን ወዶ መንገዱንም ምን አደረገ? ተመልከቱ። እስመ ርቷት ፍናዊሁ ለእግዚአብሔር ጻድቃን ያውርወን ኃጥአን ይስዕልወን። የእግዚአብሔር መንገዶቹ የቅንነት መንገዶች ናቸው። እግዚአብሔር ጥመት ባለበት ጎዳናውን አያደርግም። ኃጢአት ወይም መርገም ደግሞ ጥመት ነው፣ ጽነት ነው። እግዚአብሔር እመቤታችን ቅን ስለሆነች ጥመት ስለሌለባት ጽሪት ንጽሕት ስለሆነች ወደዚህ ዓለም ሲመጣ እግዚአብሔር በድንግል ማርያም ጎዳናነት መጣ ማለት ነው። ማርያም ማለት ስለዚህ ነው ሰረገላ ፀሐይ ማለት ነው ብለው ሊቃውንቱ የሚተረጉሙበት የብርሃን መመላለሻ ማለት ነው። የፀሐይ ብርሃን በሰሌዳው ሰረገላለት እንደሚመላለስ እግዚአብሔር ድንግል ማርያምን ሰረገላ አድርጎ ወደዚህ ዓለም መጥቶባታል። የቃል ጎዳናው ናት፣ የእግዚአብሔር መንገዱ ናት። እግዚአብሔር ወደዚህ ዓለም የእግዚአብሔር መንገድ ቅን ስለሆነ እመቤታችን ጥመት ስለሌለባት እርሷን መንገድ አድርጎ ወደዚህ ዓለም መጣ። ስለዚህ ድንግል ማርያምን የሚወዱ ሁሉ እግዚአብሔር ይወዳታልና እርሷን ወዶ ወደ ድንግል ማርያም ሲመጣ ድንግል ማርያምን ወደው ወደ እርሷ የሚሄዱ ሁሉ ከእግዚአብሔር ጋር ይገናኛሉ ማለት ነው። እግዚአብሔር ሙሴን በኦሪት ዘጸአት ምዕራፍ 25 ላይ እንደምናነበው ታቦት ቅረጽ አዘጋጅ ካለ በኋላ እንዲህ ብሎ ነበር የተናገረው። ታቦቱን ከማይነቅዝ እንጨት ሸምሸር ሰጢን ከሚባል ከማይነቅዝ እንጨት ሰርተ በወርቅ ለብጠው እኔ በዚያ በስሬት መክደኛው ላይ ሆኜ እገለጥልሃለሁ ብሎት ነበር። ያ ታቦት ተመልከቱ፣ አንደኛ በጠባዩ ከማይነቅዝ እንጨት የተፈጠረ ነው። ሁለተኛ ደግሞ ምስጥ እንዳይበላው አፈር እንዳይበላው እንዳይፈርስ እንዳይበሰብስ በወርቅ ተለብጧል። ወርቅ ደግሞ ንጹህ ነው። በዚያ ላይ በታቦቱ የስሬት መክደኛ ላይ ሆኜ እገለጥልሃለሁ። ይቺ ታቦት እናታችን ቅድስት ድንግል ማርያም ናት። መጀመሪያ ከማይነቅዝ እንጨት በተፈጥሮ ከማይነቅዝ እንጨት የተባለ የድንግል ማርያም መጀመሪያ ተፈጥሮዋ ከአዳምና ከሔዋን ባህሪ ስትገኝ የማይነቅዝ ማለት የማይለወጥ መርገም ያልተጠጋል። እንዴት ያሉ እንደሆነ ከመእምጽውር ጽሩ የገብራ እርሱ እመቤታችንን ሲፈጥራት ወርቅ ከጭቃ ሲገኝ የጭቃው ጠባይ ከወርቁ ላይ እንደሌለበት ከአዳም ጠባይ ከአዳም ባህሪ ስትገኝ መርገም ሳይጠጋት ንጽሕት ሆና ተገኝታለች ማለት ነው። እንዲህ አድርጎ እመቤታችን ፈጠራት። በዚያ ላይ ከማይነቅዝ እንጨት ከተፈጠረ በኋላ ከተሰራ በኋላ ታቦቱ በላዩ ላይ ወርቅ ለብጥበት ውለታል። ይሄ ወርቅ ደግሞ እመቤታችን የተፈጥሮ ንጽህና ብቻ አይደለም ያላት፣ የራሷ ንጽህና ደግሞ አላት። ባለመስማት በመስማት አልበደለችም፣ በማየት አልበደለችም፣ በቃሏ አልበደለችም፣ በእጇ አልበደለችም፣ በእግሯ አልበደለችም። ይሄ ሳያንሳት በህሊናዋ አልበደለችም። ስለዚህ ድንግል ማርያም መላእክትን በድንግልና የምትበልጥ ድንግል ተብላ ትጠራለች። ለምን ነው መላእክትን የምትበልጣቸው? መላእክት ድንግል ቢሆኑ ንጹህ ቢሆኑ በደል በሌለበት ዓለም ሆነው ነው። እርሷ ግን በደል በበዛበት ዓለም ሆና በደልን መስራት ቀርቶ መናገር ቀርቶ ማሰብን ያላደረገች ጽሪተ ህሊና ናት እመቤታችን። ከዚህ የተነሳ በወርቅ ለብጠው የተባለ በንጽሐ ሥጋ ላይ ንጽሐ ነፍስ፣ በንጽሐ ነፍስ ላይ ንጽሐ ልቡና ደራርባ የለበሰች ናት። ንጽህናዋ የተደራረበ ስለሆነ ጸጋዋም የተደራረበ ሆነ። ከዚህ የተነሳ ምን ተባለች? ምልዕተ ጸጋ፣ ጸጋን የተመላል ጸጋን ደርቦ የሰጣት ጸጋ ተደራርቦ የተሰጣት ማለት በክብረ ወሊድ ላይ ክብረ ድንግልና አብይ ውእቱ ስብሐተ ድንግልናኪ አብይ ውእቱ ስብሐተ ድንግልናኪ ድንግል ማርያም በክብረ ወሊድ ላይ የተሰጠች ክብረ ድንግልና አብይ ነው፣ ገናና ነው። በክብረ ወሊድ ላይ ክብረ ድንግልና፣ በእናትነት ላይ ጡት ማጥባት ለማንም አይቻልም። ሴቶች ይትካሃሎን ለአንስት ያውዛ ሐሊበ ዘይን ወለተከ ተራክበቱን ስለእደው ሴቶች ከወንድ ካልደረሱ
ወተትን ማስገኘት አይቻላቸውም። እርሷ ግን በእናትነት ላይ ሐሊበ ድንግልና ላይ ወተትን ማስገኘት፣ በዚያ ወተት ደግሞ መሴሰየ ሁሉ ፈጣሪን ማሳደግ ዘይንሴሲ ለሁሉ ዘሥጋ ተመልከቱ። ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ጌታ አሐዛ አጥባተኪ ወጠበው ሐሊበ ያንቺን ጡት ይዞ ጠባ። አንድም አራቱን ባህሪያት ለአራቱ ባህሪ የሚመግብ ጌታ የውሃ ጠባያችን እንዳይጎዳ ውሃ ጠጥቶ የሚመግብ፣ የእሳት ባህሪያችን እንዳይጎዳ ፀሐይን አውጥቶ እሳት አንድዶ የሚመግብ፣ የነፋስ ባህሪያችን እንዳይጎዳ ነፋሳትን አንፍሶ የሚመግብ ጌታ፣ የመሬት ባህሪያችን እንዳይጎዳ እህሉን ከመሬት አብቅሎ የሚመግብ ጌታ እርሱ ሐሊበ ድንግልናን ይዞ ጠባ። አንድም ስጋውን ደሙን ለምእመናን የሚመግብ ጌታ ካንቺ እንዘይስል ተመልከቱ እማጥባተ ሙት ይሳይ ይላል። ሌላው ሊቅ ደግሞ ቅዱስ ዲዮስቆሮስ ደግሞ ከእናቱ ጡትን እየለመነ እንደ ደሃ እንደ ተራበ እንደ ተቸገረ አደገ። ድንግልናን እንዳያዙ እናት መሆን፣ እናት ሆኖ ደግሞ የፈጣሪ እናት መሆን በዚያ ላይ ልዩ ነው። ስለዚህ ተመልከቱ ወለደቶ ማርያም ምክቢተ ዝንቱ ፍስሐ ለምክቢተ ዝንቱ ፍስሐ ብለ ቀጥል ይላሉ አባቶቻችን። ምን ማለት ነው? እጥፍ ድርብ ደስታ ያላት ማርያም ተመልከቱ ምክቢተ ደስታ እጥፍ ድርብ ደስታ ያለው አምላክን ወለደችው። ሴቶች ልጅ ተወልዳላችሁ ሲባሉ ደስ ይላቸዋል። በዚያው ላይ በወንድ ትበከሪያለሽ ወይም ደግሞ የበኩር ልጅሽ ወንድ ልጅ ነው ሲባሉ ደስ ይላቸዋል። በዚያውም ላይ አምላክን በድንግልና በሕቱም ድንግልና ጸንቶ በሕቱም ድንግልና መውለድ ከሷ በቀር ሌላ የተሰጠው የለምና ምክቢተ ዝንቱ ፍስሐ ደስታ ተደራርቦ የተሰጣት መርገም ስለሌለባት ፍጽምት ደስተኛ ናት። እመቤታችን አዝና ደስታ የተሰጣት አይደለችም። ቅዱስ ገብርኤል ራሱ ሲያበስራት አይ ሐዘንተኛ አይቶ ሆይ ደስ ይበልሽ አይደለም ያላት፣ ደስተኛ አይቶ ሆይ ነው ያላት። ሐዘን የኃጢአት ውጤት ነው። እሷ ደግሞ ኃጢአት ስለሌለባት ሐዘን የለባትም። እኔ የምጨምርልሽ ደስታ የለም። ቀድሞም ቢሆን በትንቢተ ነቢያት በተስፋ አበው በቀጠሮ ደስ የተሰኘሽ ነሽ፣ መርገም ባለመኖር ደስተኛ ነሽ። አሁን ደግሞ አምላክን የመውለድ ደስታ የተጨመረልሽ ፍስሕት ደስተኛይቱ ወይ ደስ ይበልሽ ያላት ስለዚህ ነው። እንዲህ ያለችውን ሙሽራ ከመውለድ በላይ በዚህ ዓለም ፍቅር የለም። የእርሷ ፍቅር የጸናለት ሰው ብፁዕ ነው። አባ ሕርያቆስ የእመቤታችን ፍቅር ስለጸናለት ለምስጢር ለክብር አብቅተዋለች። በእውነት ሰው ድንግል ማርያምን ቢወዳት እግዚአብሔር የወደዳትን ያን ሰው መውደድ አይችልም። በእውነቱ ማለት ነው እግዚአብሔር ፍጹም አልቆ አግኖ ነው ይወዳል። እንዴት ትወደድ ያደረጋት ደግሞ ስራዋ ነው። እንዲህ ያለች የእግዚአብሔር ከተማ ያልተናወጸች ከተማ እንዲያው ተመልከቱ ቅዱስ ዳዊት ምንድነው የሚለው? መኑ ወስደኒ ውስተ ሀገረ ጥቅሞ መኑ መርሃኒ እስከ ኤዶምያስ ወደማትፈርስ ከተማ ማን በወሰደኝ ይላል። ይሄንን ቅዱስ ዮሐንስ ዘደማስቆስ ተረጉም ማትፈርስ ከተማ ማን ትመስላለች? ይቺ ድንግል ማርያም ናት ይላል። ኃጢአት ያላናወጻት፣ መርገም ያላናወጻት፣ ነቀልቃለ ህሊና ያላናወጻት ንጽሕት ጽኒት ህሊና እሷ ናት። መቅደስ እንተ ይትነሰት የማትለወጥ የማትፈርስ መቅደስ በትረ ሃይማኖት ዘይትጸንን ምስማኮሙ ለቅዱሳን የማታዘነብል የማትጣመም ተመርኩዘዋት ተደግፈዋት የማትደክም በትር የሃይማኖት በትር እመቤታችን ናት። አምላክን ስትሸከም ያልደከማል ጾርኪዮ ዘውቱ ይጸውረኪ እርሱ እሷን ተሸክሞ የሚኖር ፈጣሪ ዓለማት አዚ ዓለማት መጋቢ ዓለማት መጽኔ ዓለማት ጌታ ሲሆን እርሱን ደግሞ በማይጸኗ ወሰነችው። ተመልከቱ። ስለዚህ እመቤታችን ተመልከቱ ከዚህ የተነሳ ጽኔት ንጽሕት ቅድስት ናት። አባ ሕርያቆስ ወደዳት፣ ለክብር አበቃችሁ። ብንወዳት እኛንም ለክብር ታበቃናለች። ይኸው ብቻ አይደለም ትውት ሰው ነበረ። የድንግል ማርያም ልጆች ሁሉ በትሕትና ይታወቃሉ። የዲያብሎስ ልጆች በትዕቢት ይታወቃሉ። ሔዋን በትዕቢት መርገምን አመጣችብን። እንዲያው አባቶቻችን በመጽሐፍ ምን ይላሉ መሰላችሁ? ሞት ወደዚህ ዓለም በትዕቢት ሲገባ ሞት ከዚህ ዓለም በትሕትና ወጣ ይላሉ። ሞት ወደዚህ ዓለም የገባው በትዕቢት ነው፣ የወጣው በትሕትና በር ነው። በትዕቢት በር ገባ፣ በትሕትና በር ወጣ። ሔዋን አምላክ ሆናለሁ ብላ ስትመኝ በዚያ በር ሞት ገባ። ተመልከቱ። ነያ አመቱ ለእግዚአብሔር እኔ እግዚአብሔር ሆናለሁ ማለቷ ሲቅርና የእግዚአብሔር እናት ማለትን እንኳን ፈርታ ትህት ስለሆነች የእግዚአብሔር ገረዱ ባሪያው አገልጋዩ የምሆን እኔ የምትል ለዚህ ነው ቤዛዊተ ዓለም የምንላት፣ ቤዛ አለ ሔዋን የምንላት።
ቤዛ ማለት እኮ ሌላ አይደለም። እግዚአብሔር ነው ቤዛ፣ ክርስቶስ ነው ቤዛ። አዎ የሱን ቤዛነት አልካድንም። ግን ማለት ቤዛ ማለት እኮ ትክ ማለት ነው። እናንተ ሁላችሁ ወደዚህ ድንጋይ ብትወረውሩ ይሄ ጠረጴዛ ይሄንን ወደኔ የምትወረውሩትን ድንጋይ ካስቀረልኝ ይሄ ጠረጴዛም ቤዛ ይሆናል። ቤዛ ይባላል። እኔን ተካኝ ማለት ነው። እኔ ላይ የደረሰውን ነገር አስቀረልኝ፣ በእኔ ቦታ ተገኘልኝ ማለት ነው። ድንግል ማርያም በዮሐን ቦታ ተገኝታላታለች። ያቺ ትዕቢት ነበራትና ሀብተ መንፈስ ቅዱስ ከሷ ተለይቷል። እግዚአብሔር ከሷ ተለይቷል። ይቺ በዮሐን ተተካችና የእናቷን ትዕቢት ጠቅልላ እሷ ትሑት ሆነችላት። የእናቷን መውደቅ እሷ ትንሣኤን ያዘችላት። የእናቷን ርኩሰት እሷ ንጽሕና ይዛ ተገኘችላት። ፍጽምቱና ተገኘች። ስለዚህ ቤዛ ለዮሐን ፈዳይተ ዕዳ ለዮሐን የዮሐን ዕዳ ከፋይዋ ትባላለች። ዕዳ ከፋይዋ ያቺ እባብ ሰምታ ዕዳ ስታመጣ ይቺ ገብርኤልን ሰምታ ደግሞ ዕዳዋን ከፈለችላት። ዕዳ ከፋይዋ የምትባለው ስለዚህ ነው። ያቺ ለዲያብሎስ የተከፈተ ጆሮ ነበራት፣ ይቺ ለመላክ የተከፈተ ጆሮ አላት። ከዚህ የተነሳ ምን ትባላለች? ቤዛዊት ዓለም። ከሰው ተለይቶ ኪዳነ ምሕረት መባል የምሕረት ውል የጸናባት የምሕረት ምልክት የምሕረት ደብዳቤ የምሕረት መጽሐፍ ልትባል የሚገባል ለዲያብሎስ የምናሳየው መጽሐፋችን። ሰው እኮ ከዕዳ ነፃ ሲሆን ይሄው የከፈልኩበት ደብዳቤ ይላል። ከዕዳ ነፃ ለመሆናችን የምናሳየው ለዲያብሎስ ማርያምን ነው። ለእግዚአብሔር አሳይተን የምንለምነው ደግሞ ሰውን እኮ በዚህ ቀን እኮ ይሄን እሰጥሃለሁ ብሎ እኮ ፈርመልኛል ይባላል። እግዚአብሔርን እኮ እናትህን ተመልከቱ። እሙ በልዮ ለፍሬ ከርስኪ እምኖዲ ይላታል አባ ጊዮርጊስ ዘጋስጫ። ድንግል ማርያም ሁሉን ለሚችለው ልጅ እንዲህ ብለሽ ንገሪው። ተመልከቱ። እማይ ዘነከፍ እዚህ አባዲ ቤዛ ነፍሱ ንጽህ የፈዲ ይሄ ባሪያ ይሄ እኩይ ገብረ ሐካይ ይሄ በዳይ ይሄ በደለኛ ይሄ ኃጢአተኛ ቢበድልህ እኔ ንጽህናዬን እከፍልለታለሁ በይልኝ ይላል። የኔን ንጽህና ተመልከተ። የሱን ርኩሰት ስታይ የኔን ንጽህና ተመልከተ ማር። አባ ጊዮርጊስ ስለዚህ ምን ይላል? እንደ ልጅሽ ያለ መሐሪ የለም፣ እንዳንቺ ያለ ንጹህ የለም፣ እንደኔ ያለ በደለኛ የለም ይላል። እውነት ነው። እንደኛ ያለ በደለኛ የለም፣ እንደ ድንግል ማርያም ያለ ንጹህ የለም። ንጹህ መስዋዕት እንደ እግዚአብሔር ያለ ቸር የለም። በዚህም ልንመካ ይገባል። ስለዚህ ምን እንላታለን? ተፈሲ ሆነ ጽት ተፈሲ ኦ ዘባማን ንግስት ተፈሲ ኦ መካዘ መድነ የባህሪያችን መመኪያ ሆይ ደስ ይበልሽ እንላታለን። የባህሪያችን መመኪያ ሆይ ባህሪያችን ነገዳችን ሲናቅ ሰውን ወክላ በእግዚአብሔር ፊት የታየችልን ንጽሕት የእጅ መንሻ፣ ንጽሕት ቁርባን፣ ንጽሕት ርግብ፣ ንጽሕት ፈራይተ ቁርባን፣ ንጽሕት ስርናይ፣ ንጽሕት መሶበ ወርቅ፣ ንጽሕት ታቦት፣ ንጽሕት በፍታ፣ ንጽሕት ጶዴር ልብሰ ተክህኖ እመቤታችን ናት። እሷን አይቶ መጣ፣ እሷን አይቶ ይምረናል። እንደሚመረንም እርግጠኞች ነን። መንግስተ ሰማያት ለመግባት የምንመካ ሆነን ካለን መመካት ከተገባን ድንግል ማርያምን እንደመያዝ የሚያስመካ የለም። እሷን ከመያዝ በቀርም ትምክት የለም። እርሱ እንኳን የሷ ልጅ መባልን ካላፈረ እኔ በደለኛው የሷ ልጅ መባልን አላፍርበትም። እንዲያውም ስትበዛብኝ ነው። ለኛ እናት መሆኗ ትህትናዋ ነው። የሀብታም ልጅ እኮ የሀብታም እናት እኮ ደሃ መቅረብ አትወድም። ድንግል ማርያም እኮ የባለጸጋው የመለኮት እናት ስትሆን መለኮትን በስጋ ስትሆን የድሆች እናት መባልን እንኳን እምቢ ማለት የነበረባት እሷ ናት። ደግሞ እርሷ እምቢ ሳትል እኛ እንኩራ እንዴ? እርሷ ነው እነዚህ ልጆች አልሆንም እኔ የእነዚህ እናት አልሆንም እኮ የፈጣሪ እንዴት የፈጣሪ እናት እንዴት የንጹህ በግ የክርስቶስ እናት የበደለኞች እናት ትባላለች? እንዴት የፀሐይ ጽድቅ እናት የኛ የጨለማዎች እናት ትባላለች? ይሄንን እንኳን እሷ ሳትጸየፈን እኛ መኩራታችን እንደው እንደ ሰው ያለ ትዕቢተኛ ግን የት ይገኛል? በእውነቱ ማለት ነው። እንደ ሰው ያለ ትዕቢተኛ እግዚአብሔር ይሄንን ትዕቢታችን ያስወግድልን። ትሁት መሆን አለብን። ትሁት ወየው እንደው የሷ ትሕትና እንዴት ይነገራል? ውሻን የማትንቅ እናት ህልሪት የኛ ትዕቢታችን ባለዳባም ከባለዳባ ባለካባም ከባለካባ መርጠን የምንበላ መርጠን የምንሰለፍ አቻችን ፈልገን የምንቀመጥ መርጠን የምንጎራበት እሷ ውሻን ያልናቀች ተዘከሪ ግዝቴ በረራይኪ እጹብ ከማስታይኪዮ ባይሳይነኪ ለጽሙ ከልብ ይላታል ደራሲ። እጹብ በረራይ እኮ ነው።
ማን ንግስት ናት ጫማ ውሻ ቢጠጣበት ባሮቿን በሰይፍ ማታስፈጭ? እሷ ንግስት ስትሆን በዚያ ጫማ ምን እንዳለች ታውቃላችሁ? ሴቶች ውሻውን ሲያባረሩት እመቤታችን ምንድን ነው ያለች? ተው እንጂ እናንተ እግዚአብሔር ሲፈጥር ንቆ ያልተውን እኛ እንዴት እንነቃለን? ውሻ አያስፈልግም ቢል ኑሮ እኮ መፍጠር ያልነበረበት እግዚአብሔር ነው አለች። እግዚአብሔር ሲፈጥር ንቆ ያልተውን እግዚአብሔር ይሄ ትርፍ ሰው ነው ብሎ ያልናቀውን ፍጥረት እንነቃለን። እግዚአብሔር የቆጠረውን ሰውኛ ከቁጥር እናወጣዋለን። ሁሉም ሰው በእግዚአብሔር የተቆጠረ ነው። በዚያውም ላይ ደግሞ ክርስቶስ ደሙን የከፈለለት ክርስቲያን ስንኳንስ አጥንቱ የራስ ጠጉር እንኳን ተሰፍሮ ተቆጥሮ የታወቀ ነው። ወለክሙ ሰስር ተርስክሙኒ ሁሉ ቁቱ የናንተ የራስ ጠጉራችሁ የተቆጠረ ነው። የተቆጠረ ነው ማለት ገንዘብን ቆጥሮ እንደሚያኖረው ገንዘቤ ናችሁ ደም ከፍየባችኋለሁ ማለት ነው። በአምላክ ስጋ የተገዛ ነው። የክርስቲያን አካል ክቡር ነው በእውነቱ ማለት ነው። እና እመቤታችን ትሁት ናት። ትዕቢታችንን ማስወገድ አለብን። ከዛሬ ጀምሮ በባልንጀሮቻችን መመካታችን፣ በጎረቤት መመካታችን፣ በዘር መመካታችን፣ በሀገር መመካታችን፣ በገንዘብ መመካታችን፣ በእውቀት መመካታችን እንደው በትንንሽ ነገሮች አቤት የኛ ትዕቢት እኮ እንደው እርጋፊ ነገር ይዘን እኮ ነው የምንመካው። በእውቀታችን እኮ ስንመካ እንዴ ትንሽ እውቀትማ ደግሞ አያድረስ እኮ እንዴ አይት ምን ልላችኋለሁ? ሰማችሁ? እግዚአብሔር ትምህርት ቤት ሄዶ ሀ ብሎ ተምሯል። ሀ አሌፍ ተው አሌፍ ሲሆን ቤት አይ መጀመሪያ አሌፍን ትርጉም ንገረኝ ያለች አንድ ቀን እንደውም ጌታ ትምህርት ቤት ሄዶ የመምህሩን ቃል እንደው አበልሳና ዘማሮ ለአብርሃም ነገር ዕብራይስጥ ልቀ እንዘይት ሚያር ልሳነ ዕብራይስጥ ለአብርሃም የዕብራይስጥን ቋንቋ የገለጠ እግዚአብሔር የዕብራይስጥን ቋንቋ እየተማረ ማደግ። አሁን እኛ እኮ ትንሽ ዕውቀት ጋር የትጀልስ በቃት የትጀል እናገራት ይበላልናል እኮ እንደሆነው ማለት እንደው የት ነው መድረክ ማገኝ? ሰንበት ተማሪ አላያችሁ አላ የታችኋል። ሰንበት ተማሪ ጥሩ ነው፣ ግን አንዳንድ ጊዜ እንደምን ይላል መሰረት ገና 6 ወር ኮርስ ከመውሰድ ሰንበት ተማሪ ለምሳሌ መጀመሪያ መጣላት የሚጀምረው ነው መዝሙር ለምን አላቀርብም ነው። 3 ወር እኮ ሆነኝ ማለት ጀምራል ማለት ነው። በሰንበት ትምህርት ቤት ሕግ እንደተረዳ ነው አንድ ሰው መዝሙር ለማቅረብ 6 ወር በአባልነት መቆየት አለበት አይደለም? ሰንበት ተማሪ ነው አሻሽላችሁታል። እንደዚህ ይባላል። ወዲያው መዝሙር ላቅ ወዲያው ካልሰበኩ ጥቂት ቀን ኮርስ ወስዶ ማለት ወዲያው ካልሰበኩ ይላል ከመሰበክም ይወጣል። እና ትህትና እንዴት ያለ መልካም ነገር መሰላችሁ! በሰው ዓለም መመካት በዚህ ዓለም ላይ ትህትናን ያለ የመሰለ ጸጋ የለም። አንድ ነገር ልንገራችሁ። መድኃኔዓለም ምን እንዳደረገ በትህትና ጀመረ፣ በትህትና ፈጸመ። ይችን ያዙልኝ። በበረት ተወልዶ ጀመረ፣ ራቁቱን ተሰቅሎ ፈጸመ። ራቁቱን ተወልዶ ጀመረ፣ ራቁቱን ተሰቅሎ ፈጸመ። ከከብቶች በረት በታች ሆኖ ተወለደ። የጋርገልጋዮችን እግር አጥቦ ጨረሰ። ስለዚህ ወቀውም ዮም በዛቲ ዕለት በትህትና ወበፍቅር ተመልከቱ። አባ ሕርያቆስ ማለት ነው። ዛሬ በዚህች ዕለት የጠሉኝን ልጥላቸው ሳልል፣ የናቁኝን ልናቃቸው ሳልል፣ ያሙኝን ልማቸው ሳልል በዚህች ዕለት በትህትና ሆኜ በዚህ ቁርባን ፊት እቆማለሁ አለ። ትህትና ያለው ሰው በእግዚአብሔር ፊት ይቆማል። ትህትና የሌለው ሰው ከእግዚአብሔር ጋር አይቆምም። የሚቆመው ከአጋንንት ጋር ነው። ስለዚህ አባ ሕርያቆስ ይሄ ምስጢር የተሰጠው አንዱ በትህትናው። እስቲ ንስሐ የማትገቡ እጃችሁን አውጡ። ንስሐ ያልገባችሁ ወይም ንስሐ አባት የሌላችሁ አውጡ እንዳትዋሹ። ይሄ ትዕቢት አይደለም። ይሄ እኮ ትዕቢት ነው። ኃጢአት ይዞ እግዚአብሔርን እኮ አያውቅብኝም እኮ ነው እኮ በእውነቱ ማለት ነው። እስቲ እንግዲህ ተመልከቱ። እስቲ ፈንጅ ወይም ሌላ ነገር ይዛችሁ በወታደር ሰፈር ይዙ። ያሳልፋችኋል። ትፈተሻላችሁ፣ ትታሰራላችሁ። እግዚአብሔር ስንት ነገር ይዘን አሳልፎናል እኮ ስንት ነገር ይዘን። ይሄ ትዕቢት አይደለም? እግዚአብሔር መናቅ አይደለም? ፍጹም መናቅ እኮ ነው። ንስሐ ግቡ እያለ እኔ እሱ ኃጢአተኛ ሲባል ሳይጸየፍ ኃጢአተኛ እኮ አይደለውም ብሎ እንኳን አልመለሰም። ተወለቆም ስለጅወያን ከመይደምረን ነው ተማይበረ ጻድቃን ከበደለኞች ጋር ሲቆጠር እኔ በደለኛ አይደለሁም ማለት ነው። በደለኛ ሲባል ዝም ብሎ አንተ ግን በቄስ ፊት ሄደህ በደለኛ ነኝ ለማለት ራስህን አክብረህ ንስሐ አትገባ።
ይሄ እኮ ነው የእግዚአብሔር ቤተሰቦች። መንግስተ ሰማያትን እንወዳለን፣ ሲኦልን እንወዳለን። የተቀላቀለ ምርጫ ነው ያለን። ስለዚህ ትዕቢታችን ተወግዶ አሁን ንስሐ መግባት አለብን። እሱ እንኳን አላፈረም። አንተ የምታፈር ከክርስቶስ ትበልጣለህ። ወመነን አለ ኀፍረት በእንተ ፍስሐው ዘጽኑ ሎቱ ኀፍረትን ንቆ ተሰቀለ። ጎበስተው እንጂ አምላክን ያህል ነገር ራቁትን መዋል ከዚህ በላይ ምንም ያሳፍር ነገር አለ? እሱ በዚህ ሳያፍር ለሰማይ ከዋክብትን ለምድር ጽጌያትን ልብስ አድርጎ የሰጠ አምላክ ራቁቱን ወታገሰ ምራቅ እርኩስ ምራቅን ሲቀበል ካላፈረ ካልተጸየፈ አንተ በደለኛ ነኝ ብለህ ለካህን መናዘዝ እንዴት ታፍራለህ? ትዕቢት የሚባለው ይሄ ነው። አለመጸለይም ትዕቢት ነው። ስለዚህ ትህትና ይኖረን። ሁላችንም እኔ ከገሌ አንሳለሁ እስቲ በሉ። ሁላችሁም እኔ በሉ። ከሁሉም ሰው አንሳለሁ በሉ። ከማን ምን አላችሁ? ከሁሉም ሰው አንሳለሁ። በሰው መሳለቃችን ማቆም አለብን። መፍረድን ማቆም አለብን። መፍረድ የሰው ኃጢአት መዘርዘርን ማቆም አለብን። አንድ ነገር ልንገራችሁ። አንድ ሴት ታውቃላችሁ አይደል? በዝሙት ተይዛ ከክርስቶስ ፊት ተከሳ የቀረበች አልተረካለችም። ታሪኩን አልተረከውም ስለምታውቁት ማለት ነው። እኔ የምፈልገው አንድ ነገር ነው። ኋላ በድንጋይ ልትወገር ስትል ጌታ ምንድን ያደርጋል? ጎንበስ ብሎ እቺ ሴት በኃጢአት ዘናሳ ሲሉ የነሱን ኃጢአት መሬት ላይ ሲጽፍ እያንዳንዳቸው ኃጢአት ግንባራቸው ላይ ተጻፈና ወጥተው ሲሄዱ መጽሐፉ እንዳል ወተርፈ ኢየሱስ ባይቲቱ ይላል። ክርስቶስ ብቻውን ቀረ ማለት ንጹህ እሱ ብቻ ነው ማለት። እሱ ብቻ ሲቀር ሌላው በበደል ተገኘ ማለት። ኋላ ቀና አለና ኦብዚቶ አይቴ አለው እለ ይኩንኑ ይላል። ከሳሾችሽ ወዴት አሉ አለ። አይቴ ምን አልቦ ዘእሬይ አይታዩኝም የሉም ማለቻቸው። ሊቃውንት ሲተረጎሙ ምን እንደሆነ ታውቃላችሁ? ከሳሾችሽ ወዴት አሉ ማለት እነሱ አንቺን በኃጢአት ከሰውሻል፣ አንቺ ስለነሱ ኃጢአት ምን ትያለሽ ብሎ እየጠየቃት ነው ይላሉ ሊቃውንት። ከዛ ምን አለ መስላችሁ? አይታየኝም ማለት ስለነሱ ኃጢአት አላውቅም ማለቷ ነው። ከዛ ምን ይላል? ዋን ተመልከቱ፣ ዋን ሰይ ተመልከቱ፣ ይኩንነኪ እኔም አልፈርድብሽም፣ ሁሪ በሰላም ሂጂ። ምን ሊቃውንት ብለው ተረጎሙ? አንቺ በሰው ስላልፈረድሽ እኔም ባንቺ አልፈርድም ማለት። አንቺ በከሳሾችሽ ስላልፈረድሽ እኔም ባንቺ አልፈርድብሽም ብሎ ሰደዳል። ስለዚህ መጽሐፈ ገነት ላይ ሊቃውንት ምን ይላሉ? መፍረድ የእግዚአብሔር ስልጣን ነው ይላል። በባልንጀራው የሚፈርድ ሰው ግን የእግዚአብሔርን ስልጣን የቀማ ሰው ነው። ይሄ ሰውም ጣዖት ነው። ምክንያቱም በእግዚአብሔር አምላክነት የገባ እንጨት ወይም ድንጋይ ጣዖት እንደሚባል በእግዚአብሔር ፍርድ የገባ ሰው እርሱም ጣዖት ነው። በሰው በባልንጀራው የሚፈርድ ሰው ጣዖት ነው ብሎ ይናገራል። ስለዚህ እንዳሙ ይልማቸው እንደናቁ ይልናቃቸው የማይል ትሁት ስለሆነ ለዚህ ደረሰ። አላችሁን ትዕግስቱ በጎ ምኞት ሲበጎ ምኞት በጎ ምኞት ይስጣችሁ። አንድ ሁል ጊዜ የሚባል ጥቅስ ልንገራችሁ። እንደው በጣም ደስ ይለኛል። መጽሐፈ ምሳሌ ምዕራፍ 10 ላይ ያለ ነው። ልቡ ለአብድ ውስተ ጸጋሙ፣ የሰነፍ ሰው ልብ በግራ ነው። ወርሲ ልብ በየት ያለ? በግራ ነው በቀኝ ነው? አቤት በግራ ነው በቀኝ? እናንተ ራሳችሁ እኮ በግራም ቀጥ በቀኝም ቀጥ ናችሁ። ወይ ሳይንሱን አታውቁት፣ ወይ ሃይማኖታችሁን አታውቁት። እንዲሁ ምን ይሻላችኋል? እንዲሁ እውነት እኮ ማምላክ ከልብ እኮ ነው። ለምንም የማትረቡ ሰዎች እኮ ናቸው። ያዛኝን አሁን እንደው እናንተ ቅዱስ ልላችሁ አልችልም። እንድትድኑ እውነቴን መናገር ነው ያለብን። ደግሞ እንግዲህ ሄዳችሁ እንዴት የማትረቡ እንባላለን በሉ። ደግሞ ናችሁ፣ አሁንም ናችሁ። ከዚህ በኋላ የምትረቡ ግን ሁኑ። አሜን በሉ። እስካሁን ግን ናችሁ። እውነት አሰብ እውነት በግራ ይውላችሁ። በቀኝ ነው በግራ አይ ዳይቱ ናችሁ። ኩሉ ስትኳሽ እኮ ነው የሚደገደው። የመጀመሪያ ዲግሪ፣ የማስተር ዲግሪ፣ ፒኤችዲ ስትሉ ማለት እንደው አንዱ እንኳን ቢያንስ አካላችሁን አታውቁ።
ለማንኛውም በግራ ነው ያለው። በግራ ከሆነ ጥያቄ ልጠይቃችሁ። በግራ ከሆነ ለምንድን ነው የጠማማ ሰው ልብ በግራ ነው የተባለው? የሁሉም ሰው እኮ በግራ ነው። ምን ማለት ነው? ግራ ግራውን ያስባል ማለት ሲበሉ ግራ ግራውን ምን አላችሁ? እስኪ አንድ ጥያቄ ልጠይቃችሁ። ለምሳሌ እየሰማችሁ ነው? አሁን በቴሌቪዥን ወይም በኢንተርኔት እኔ ማለት ነው አባ ገብረ ኪዳን 1 ሚሊዮን ብር ዳሽ የሚል ብታዩ ምንድን ነው? ሰረቁ ብላችሁ ተሞሉታላችሁ ማለት ነው። ሰጡ ብትሉ ምን አለ በእውነቱ ማለት ነው። ይሄ ጠማማ ማለት እኮ ይሄ ነው ማለት ነው። ጠማማ ሳይመረምር መጀመሪያ የሚያስበው ምን ነው? ጠማማው ነው። ሌባ ስለሆንክ ሰረቁ ነው እንጂ ሰጡ አትል። ምንጊዜም ገና ሳይጀመር ወሬ ሲጀመርላችሁ በክፋት ነው በደግነት ነው የምትጨርሱት? በሉ ነገሩኝ እንጂ በክፋት ነው የምትጨርሱት ማለት ነው። ይሄ ነው ጥመት። የሰነፍ ልቡ በግራው ነው። ሁልጊዜ ምኑን ያስባል ማለት ነው? ግራውን ያስባል። ስለዚህ ግራ ከማሰብ ይሰውራችሁ። ምን አላችሁ? ግራው እንደ ሰውዬ ምን አለ ይባላል። እናቴ እየሰማችሁ ነው? ልተወባችሁ አቤት ምን አላችሁ? ለምሳሌ አንድ ሐሳብ ነገራችሁ። አንድ መነኩሴ ከአንዲት ሴተኛ አዳሪ ቤት ብታገኙት ምን ትላላችሁ? አዝሮ ሲወጣ ብታገኙት የባሰ ምን ነው የምትሉት? እግዚአብሔር ከእናንተ እጅ አይጣለን። አሜን በሉ። በእግዚአብሔር እጅ ማለትም ስንወድቅ ነው የምንኖር። እናንተ እጅ ግን ያወጣል። እኔ ሁል ጊዜ የምፈራው የሚገርማችሁ እናንተ ነው። መድኃኒዓለም ጠብቀኝ ብለው ከመመኑ አይምረኝም ማለት እሱ ይምረኛል። እናንተ እኮ እግዚአብሔር ቆቤን ይጠብቅልኝ እንጂ አንድ ቀን እክል ቢገጥመኝ ድንጋችሁን ይዛችሁ ደግሞ እዚያ በኋላ ምን ማለት የሚችል እንደምታውቁ ሁሉ እዚያ በኋላ አባ ገብረ ኪዳን እንዲህ አይነት ውድቀት ገጠመው ቢባል አላልኳችሁም? እኔ ቀድሞም ሰውየው አይረባም ብያለሁ። ይኸውላችሁ እንዴት ያላለው ሁሉ ነው እንደዚያ ማለት የሚጀምረው ማለት ነው። እኔ እኮ ብያችሁ ነበር። የሚሰማኝ አጥቼ ነው ማለት ጀምሮ ሁሉ ነብይ ይሆናል እዚያ በኋላ ማለት ሁሉ ሊቅ ይሆናል። እና ግን አንድ ነገር ልንገራችሁ። አንድ መነኩሴ ነበር። ብር ቀን ስራ ይሰራል። ቀን ስራ ሰርቶ የሚሄድ ማታ ከሴተኛ አዳሪ ቤት ይሄድና ምን እንደሚያደርግ መሰላችሁ? ስንት ብር ነው የምታሳድሪው ወንድ? ይሄን ያህል። በቃ ዛሬ እኔ ከፍሻለሁ፣ እኔ ጋር ነው የምናድር። ከዛ ይሄ ገብቶ ምን ይላል መሰላችሁ? በሰውዬ እንግዲህ የመጣበት ስትለው አይ ምን ያልማልቀስ ይጀምራል። ምን ነው መልከኛ አይደለው? መልከኛ ነሽ። ምን ነው ውብ አይደለው? ውብ ነው። ጠጉሬ መልካም አይደለም? መልካም ነው። አይኔ መልካም አይደለም? መልካም ነው። ቤቴ መልካም አይደለም? መልካም ነው። እንግዲህ ምን ሆነ ነው? ዳሩ ሞታልና ምን ታረጊዋለሽ ይላታል። ከዚያ በኋላ አስለቅሶ ንስሐ አስገብቶ ያችን ወስዶ ገዳም ያስረክብና ዙሮ ደግሞ ሌላኛ ሴት አዳኝ ይሄዳል ማለት ነው። ፍጹም ስለነበረ ማለት ነው። ፍጹም ስለነበረ እድሜ ዘመኑን እንዲህ እያደረገ የሚኖር ባይታዊ ነበር ይላል። የከበረ ቃል ኪዳን የተሰጠው በዚህ ነው። የጎንደር አንድ መምህር ነበሩ። በእውነቱ ሳንቲም ደመወዛቸውን በሙሉ የሚያረጉት ቢጠፋቸው ሴተኛ አዳሪዎችን መክረው ኃጢአቱን መተው ቢያቅታቸው ምን ያደርጋሉ? ቅዳሜ እየሰጡ ልጄ ዛሬ ከወንድ የምታገኘውን እኔ ልክፈልሽና ሰንበትን አክብሪ ዛሬ የሚሉ አባቶቻችን አሉ ማለት ነው። ግን ክፋተኞች ስለሆነ ቀድመን ፈራጆች ስለሆነ ተስፋ ቆራጮች ስለሆነ ደምዳሚዎች ስለሆነ ማንም ሰው ስራ እንዳይሰራ እናደርጋለን። በእውነት ማለት በእርግጥ እንደዚያ የሚያደርግ ሰው አቅም ያለውም ሰው የለም። ያሉትም አይወጡም። አሁን አባት የለንም አላሉ። እኛ ግን ክፎች ስለሆነ ለኛ አይታዩንም። ከተማ ከገቡ ጋር ወይ ጨርቃቸውን አውልቀው ውድ መስሎ ይገባሉ እንጂ ከነክብራቸው አይታዩንም ለኛ። አሁን እኮ መንግስተ ሰማያት የሚገባም የለም የሚያስገባም የለም፣ የሚሰራም የለም የሚያስፈራም የለም። ተያይዘን መተላለቅ በጎውን ብንነጋገር እንዲሁ ቅዱስ ዮሐንስ አፈወርቅ የሚለው ተግሳጽ አንድ ላይ የሚላ መስላችሁ እንዲሁ ወዳጄ ሌላውን ነገር ተው፣ የነፍሱን ተው፣ ኩነኔውን ተውና እንዲያው እገሌ ክፉ ነው ብለህ ምን ትጠቀማለህ ይላል። ሲበሉ እገሌ ክፉ ነው በሉ። አሁን ምን ተሸለማችሁ? መኪና ተሸለማችሁ፣ ቤት፣ ልብስ ምን አገኛችሁ?
ቢያንስ ማመስገን ባትችል ክፉ ነው ማለትን ማቆም አለብን። እግዚአብሔር እንዲህ ያለውን አፋችንን ይጠብቅልን። ስለዚህ እንደ ጠሉ ይላቸው እንዳሙ ይልማቸው ሳልል ቆማለሁ ብሎ አባ ሕርያቆስ በምስጢር ቅዳሴ ላይ ያለ እየተተቸ ዛሬ እኮ አጥፍቶም ሲያስተካክሉት የሚታረም የለም። ሾሙና ምን አሉት? አባታችን አቤት ቀድሳ አቁርበና ምን አለ መሰላችሁ? አውቀው መጀመሪያ ሹመት አለቃ አድርገውታል። ቅዳሴ ስለማያው ይቀድሱ እንደው በሰው እጅ መቁረብ አምሮናል አሉት። የኔን ነገር እያወቃችሁት ወንድሞቼ እንዴት አድርጎ ይሆንልኛል አላቸው። የሰው ሹመት ይዞ ያዋጣል ግባልክ አሉ። እግዚአብሔር ያውቃል ብሎ ልብሰ ተክህኖውን ይዞ ገባ። ቂም ሳይዝ ገፉኝ ሳይል ተቹኝ ሳይል በጎ ሕሊናውን ይዞ ገባ። ከዚያ በኋላ ተመልከቱ ፍሬ ቅዳሴ ሲደርስ ንባቡ ጠማማ የሆነውን ወይም ደግሞ ከባድ አስቸጋሪ የሆነውን የትኛውን ቅዳሴ እንምረጥለት እያሉ ሊቃውንት ከውስጥ ይተቹት። አሁን ዛሬ ድምጽ በሌለው እንሳለቃለን፣ ስርዓት በማይጠብቀው እንሳለቃለን። አንድ ስህተት ቢሳሳት ወራ እንደው በእውነቱ አላችሁ የላችሁ ሰውዬ አሉ አንድ ተማሪ አሉ ቅኔ ያውቃል። አላ ቅኔ ያውቆ ሲቀኝ እንዴው እየተገረሸ ነው ቅኔ የሚያደርገው። መገረሸት ታውቃላችሁ? ሲገረሽ ይውትን በተግባር አላሳያችሁም። እንደው እየፎከረ ሲል ኋላ ደግሞ አንዱ ቀስ ብሎ ደግሞ ያደርጋል። ኋላ እናቲቱ የዚህኛውና መማር እንደገሊትሽ ነው እንጂ እንዴው መቅደሱ ላይ ሲግረሸረሽ እንደው አንተማ እንደው ዝም ብለህ ያንሾካሾክ ወይኔ መና ትለዋለች ነው እንልና በአንድ ቅል ምን ያስገባል? አሻዋ ያረግበታል። ሞላው አንዱን ቅል አንድ 5 ፍሬ ያረገና አመጡ። ኋላ የሞላውን ነቅነቅ ቢያደርገው አይጮህም ጸጥ። ያኛው ግን ሲለው ክው አላ ምን አላት ለእናቱ? የሚለፈልፍ ባዶ ሰው ነው ማለት። የሚለፈልፍ ምን አይነት ሰው ነው አለ? ባዶ ሰው ነው ያለው ዝም ነው የሚል ሲባሉ ምን ይላል? ደግሞ ገንዘብ ጋር እንዳትወስዱት ያለው ሰው ዝም። አሁን እኛ መተቸት ወዲያው አንዲት ስህተት እንኳን እናሳልፍም እንዲያርገው እኔ ምን አይነት ደንቆሮ ነው ይሄንን አይታ አታውቅም? ስንት ቀን ተነገረ መጥ እንደዚህ ያኛውም ደግሞ ወይ አያውቅ ደግሞ ወይ ተትና ይለው መልሶ የኛ ሊቅ ሲያንተ አስተካክለው ደግሞ አንተ ምን ማለት አባ ሕርያቆስ ግን ይደንቆሮ ሲሉት ዝም። እመቤታችንና ንጽህናውን ትትናውን ፍቅሩን ይዞ መቅደስ ገባ። መቅደስ ሲገባ ፍሬ ቅዳሴ ሲደርስ የለመኗትን የማትነሳ የነገሯትን የማትረሳ እመቤት ልብ አመቃ ድንግል ማርያም ወላዲተ አምላክ ከዚያ በኋላ ሰማችሁና አካል ከህልውና ገልጣለት ብሉይ ከአዲስ አስተባብራለት አንደበቱን ከምስጢር አስማምታለት ጎሳ ልበ ቃለ ሰናይ ዋና ይድ ግብረ ለንጉስ ዋና ይድ ቅዳሴ ያለ ማርያም ብሎ ሰተት አድርጎ ቀደሰላቸው። ዛሬ ሳያ የተማረውን ቀለም መናገር የማይችል ሰውዬ አዲስ ምስጢር ተገለጠልኝ ብሎ ተፈተፍ ይላል አሉት ይላል። እንቀበለው እንጂ ኧረ አንቀበለው። ምንስ ምስጢሩ መልካም ቢሆን ማንም ደንቆሮ እየተነሳ የተናገረውን አንይዝም። መጽሐፊቱ ተፈተነች። ከውሃ ተጣለች ደና ወጣች፣ ከሳት ተጣለች ደና ወጣች፣ ከታመመ ሰው ላይ ተጣለች ፈወሰች፣ ከሙት ላይ ተጣለች ሙት አነሳች። ከዚያ በኋላ ከቅዳሴ ገብቶ ተጨመረ። እመቤታችንም አከበረችው። ያንን ደግሞ ኢትዮጵያዊ ከነቢያት ጋር የሚተነብይ ከሐዋርያት ጋር የሚሰብክ ከሰማዕታት ጋር የሚታገስ ከመነኮሳት ጋር የሚመን ከመላእክት ጋር የሚያዜም ቅዱስ ያሬድ ማህሌታይ እርሱ ደግሞ በዜማ አደረሰው ማለት ነው። 14 ቅዳሴ ሆኖ ዛሬ እንቀበላለን። የአባ ሕርያቆስ በረከቱ ይደርብን እና ስለእመቤታችን ሲያመሰግን ቆይና ድንግል በመኑ በአምሳለ መኑ እናስተማስለኪ ምሳሌ በምን ምሳሌ ማን በመሰለው ምሳሌ ልመስልሽ? አንድም በምን ምሳሌ መስልሻለሁ አለና መቼስ ምሳሌ ባጣስ አልተውሽ እንዳቅም የመስልሻለሁ እንጂ ብሎ ምናም አንቲ ዘምኔኪ ለብሳ አማኑኤል ልብሰተ ሥጋ ዘይተረጎም እያለ ጀምሮ የሸማኔ ጉድጓድ ነሽ አለ።
የሸማኔ ጉድጓድ ናች። ከሸማኔ ጉድጓድ ልብስ ተሰርቶ እንዲወጣ ወንዶች በ40 ቀን ሴቶች በ80 ቀን የለበስነው ልብሰ መድኃኒት ክርስቶስ የተገኘባት የሃይማኖታችን ምናም ተመልከቱ። ዛው ያንቺ መኑ ያንቺ ስጋ ነው ተብሎ የተነገረላት ድንግል ማርያም የልብሳችን መገኛ እንዲያለ ዓለም ነው። ክቡር ጳውሎስ ምን አለ? እለሰ ተጠመቅሙ ክርስቶስ ለበስክሙ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ያ ልብስ ከማን ተሰራ? ከድንግል ማርያም ማህፀን። የልብሳችን መገኛ እርቃናችን የተከደነባት እመቤታችን ቅድስት ድንግል ማርያም ናት። ከዚህ የተነሳ እንዲህ ብሎ ጀመረና መጨረሻ ላይ የጌዲዮን ጸምር ነሽ አለ። ለማሳጠር ነው በሰዓት እንድትገቡ ደግሞ የጌዲዮን ጸምር ምንድናት የምትለው ብቻ ተናግሬ እመቤታችን ጋር አገናኝቼ መጨረስ ምሳሌው ሌላው ምሳሌ ሌላ ጊዜ ትማሩታላችሁ። የጌዲዮን ጸምር ጌዲዮን የሚባል ሰው በእስራኤል ነበረ። መጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ አጭር ነው። ይዟችሁ ነጥቡን ነው የምነግራችሁ፣ አልተርከውም ሙሉ። እስራኤል እንግዲህ ሁሉ ጊዜ ሲበድሉ ጠላት ያመጣባቸዋል። ንስሐ ሲገቡ ንጉስ ያስነሳላቸዋል። አንድ ነገር ልንገራችሁ። አላዊ ንጉስ፣ መናፍቅ ጳጳስ፣ ብዝሃ ሰራዊት፣ ድርቅና ደዌ በህዝብ በደል ነው የሚመጣው። ሃይማኖት የሌለው ንጉስ፣ መናፍቅ ጳጳስ፣ ምሕረት የሌለው ሰራዊት፣ ደዌና ረሃብ በህዝብ በደል ነው የሚመጡት። በህዝብ በደል እስራኤል በደሉ። 40 ዓመት ካረፉ በኋላ ምድሪቱ 40 ዓመት እስራኤል ካረፈች በኋላ መልሰው በደሉ። ሲበድሉ ምን አደረገ? ለምድያማውያን ጠላትን ኃይል ሰጣቸው። እግዚአብሔር ህዝብ ሲበድል ለጠላት ኃይል ይሰጣል። ህዝብ ሲቃና ለህዝብ ኃይል ይሰጣል። እግዚአብሔር በሁለት ወገን ነው ውጊያው። እግዚአብሔር ከወገኖቹ ጋር ሆኖ የማያምኑትን ይዋጋል። እግዚአብሔር ከማያምኑት ጋር ሆኖ ህዝቡን ይዋጋል። በከመሙንቱ አቅነውን በዘይኮነ አምላክ ዋነይ አቀነውም በዘይኮነ ህዝብ። እነሱ አምላክ ያልሆነውን እያመለኩ እንደሚያስቀኑኝ እኔም ህዝብ ያልሆነውን እያሰለጠንኩ አስቀናቸዋለሁ አለ። ምድያማውያንን በሙሉ አስነሳባቸው። ደግሞ ሲመጡ እነዚህ የባሱ ጨካኞች ነበሩ። ምድያማውያን ምን ያደርጋሉ? በዘር ጊዜ ይመጣሉ። በዘር ጊዜ ይመጡና ያደገውን ለከብት ያበሉታል። የእስራኤልን አዝመራ ቡቃያውን ያስጠቀጥቁታል። የተረፈ ደግሞ ካለ በመከር ጊዜ ይመጣሉ። በመከር ጊዜ ይመጡና የተወቃውን ወቅተው አዝመራውን ጭነው ይወስዳሉ። ከመሸከምና ከመውቃት የደከማቸውን ደግሞ በእሳት አቃጥለው ይሄዳሉ። እናንተ እኮ ጎበዝ ሰው የሞተው ሙቶ እኮ የቀረው እህል ካጣ እኮ ችግር ነው። ደግሞ ለኛ አይገባንም እኮ አሁን በእውነቱ ማለት ነው። አሁን እግዚአብሔር ኢትዮጵያ ውስጥ ጦርነት እንደመኖሩ መተዛዘን እንደመጥፋቱ እንደመጨካከናችን ዓለምም ለኢትዮጵያ እንደመጨከኑ እግዚአብሔር አዝመራውን ቢያጠፋው ኑሮ ምን ይበጀን ነበር? በዚህ እግዚአብሔር የሚያመሰግነው አለ? ማንም የሚያመሰግን የለም። እንዲህ ያሉ ጠላት ጥሎባቸው ነበር እግዚአብሔር። መቀመጫም የሚኖሱ ህይወትንም የሚያጠፉ አዝመራም የሚያጠፉ ከብቱን ይላል። የሚገርማቸው ከብቱን የሚነደውን ነርተው የሚታረደውን አርደው በልተው ለመንዳት የቸገራቸውን ገለውት ይሄዱ ነበር። ምድያማውያን የፍልስጤም ሰዎች እስራኤል መጥተው በዚህ ተጨንቀው ሳለ የኢዮአስ ልጅ ጌዲዮን የሚባል ኃያል ሰው ባለ ኃይል ማለት ነው ሰይፉን ታጥቆ አዝመራውን ተደብቆ ከቤት ውስጥ ይወቃ ነበር። ጣራ ጥሎ ጣራ ውስጥ ይወቃ ነበር። ስንዴውን ይወቃ። በዚያ ላይ መልአክ እግዚአብሔር ተገለጠለት። ሰላም ለከ ጽኑ ኃይል ጌዲዮን እስመ እግዚአብሔር ምስሌከ። ኃያል ሰው ባለ ኃይል ሰው ኃያሉ ጌዲዮን እግዚአብሔር ካንተ ጋር ነውና ደስ ይበልህ፣ ሰላምታ ይገባሃል። እግዚአብሔር ከኛ ጋር ቢሆን ነው ለጠላት አሳልፎ የሰጠን ቢተወን ነው እንጂ። አያችሁ ደመና ሲበዛ ፀሐይ የሌለ ይመስላል። መከራ ሲበዛ እግዚአብሔር የተወን ይመስላል። ግን ደመና መገፈፉ መከራም ማለፉ አይቀርም። ታግሶ ሃይማኖትን መጠበቅ መልካም ነው። ከዚያ በኋላ ምን ሆነ መሰላችሁ?
አይ አንተ ታሸንፋለህ ዛሬ አለ። ለማሸነፍ የምልክቱ ምንድነው አለ። አይ እንግዲያውስ ለማሸነፍ የምልክት እንዲሆነ አንድ የቆየኝ አለውና መልአኩን በግ አርዶ መስዋዕት ሰውቶ ስጋውን አወራርዶ ደሙን ለብቻ ቀርቶ መረቁን ለብቻ አድርጎ ያንን በሌማት ስጋውን አድርጎ ይዞት መጣ። መልአኩ በበትሩ ሲመታው ሲነካው ከመልአኩ በትር እሳት ወጥቶ መስዋዕቱን በላለት። ስጋው የፍልስጤማውያን ምሳሌ ነው። የመልአኩ በትር የእግዚአብሔር መቅሰፍት የጌዴዎን ኃይል ምሳሌ ነው። ስለዚህ በዚያ ታጠፋለህ ሲለው አይበቃኝም ሌላ ምልክት እፈልጋለሁ። እስራኤል ነፃ ለመውጣታቸው እግዚአብሔር ከኛ ጋር ለመሆኑ ጠላት ለማሸነፋችን ለሶስቱ እስራኤል ነፃ ለመውጣታቸው ጠላቶቻችን ለመሸነፋቸው እስራኤል ነፃ ለመውጣታቸው ለዚህ የሚያስፈልገኝ ሌላ ምልክት ጨምረኛል። እሺ አለው። እንኪያስ እሰፍ ጸምረ ተመልከቱ። ብዜት ግምጃ ብዜት ይላል የተባዘተች ነጭ ግምጃ ብዜት ግምጃ እሷን እዘረጋታለሁ። ወይረድ ጠል ላይለ ጸምር ባይቲቱ ጸምር ይላል ተመልከቱ። ጠል ወይም ደግሞ ጤዛ በጸምሪቱ ላይ ብቻ ይውረድ። ሌላው ተመልከቱ ወይኩን ሁሉ ምድር ይቡሰ ሌላው መሬት ደረቅ ይሆናል። እንዲህ ያለ ማን ነው? ጌዴዎን። ሌላው መሬት ደረቅ ይሆናል። አሚያ አምር ከማያድህኖሙ እግዚአብሔር ለእስራኤል የዚያን ጊዜ እግዚአብሔር እስራኤልን እንደሚያድናቸው በዚህ ያውቃለሁ። ጠሉ በጸምሩ ላይ ወርዶ ሌላው ደረቅ በመሆኑ ሆነለት። ጸምሩን ዘረጋ፣ ብዜት ንጽሕት ግምጃ ዘረጋ፣ ጠሉ በዚያ ላይ ብቻ ወረደ። ሁለተኛ ሌላ ምሳሌ እፈልጋለሁ አለው። እሺ እንደገና ጸምር ዘረጋለሁ፣ ብዜት ግምጃ ዘረጋለሁ፣ ጠሉ ግምጃይቱን ትቶ ዙሪያዋን ይውረዳል። በሌላው መሬት ላይ ይውረድና ጸምሪቱ ነፃ ትሁን ደረቅ ትሆናል። ይሁናል። ይሄም ተፈጸመለት። ከዚህ በኋላ ታሸንፋለህ አለው። እርሱም ሄዶ ይሄንን ምልክት አድርጎ መልአኩ አንድ ነገር አለው። ጌዴዎን ጥመቀው አለው። ከጸምሩ ላይ የወረደውን ጠል ጥመቀው አለው። ያንን ምን አድርገው ጠመቀው። ጨመቀው ነው የምትሉት? እንዳረጋችሁ አልኩት። ጠመቀው ነው የማውቀው። ጠመቀው ሲጠምቀው ፈሰሰለት። ጠጣው አለው። ጠጣው። ያንን ሲጠጣው አንተ አለው ብቻህን ፍልስጤማውያንን እንዳንድ ሰው ምድያማውያንን እንዳንድ ሰው አድርገህ ትመታቸዋለህ አለ። እንዳንድ ሰው አድርገህ ትመታቸዋለህ አለ። ኃይል ሰጠው። ጌዴዎን ሂድ እንግዲህ ተሰማራ አለው። ያን ጠጥተህ ከጸምሩ ላይ የወረደውን ጠል ጠጥተህ ወደ ጠላቶች ተሰማራ፣ ሳትጠጣ እንዳትሄድ አለው። ጠጣ፣ ሄደ። ብዙ ሰራዊት አስከተለ። ሰራዊቱ ሲያስከትል ቀንስ አለው እግዚአብሔር። እስራኤል በሰራዊታችን ብዛት ነው የዳነው እንጂ እግዚአብሔር አላደረንም እንዳይሉ ሰራዊት ቀንሳል። ቀነሰ። ከተዋላ ቀንሶ ሲሄድ በምን አሁንም ቀንሳሉ። በምን ልቀንስ? ወንዝ ዳር ሲደርሱ አለው። ወንዙ ሲደርሱ እንደ ከብት ዝም ብሎ ይሄ ተጎንብሶ የሚጠጣውን አይረባም። ይሄን ዛት ዝመታ አለው። እንደዚህ ያለ ሰው እኮ እንኳን ለጽድቅ ለዘመቻ የማይሆን ሆዳም ሰው ማለት ነው። ሆዳም ሰው አይረባም። ተጎንብሶ እንደ ከብት የሚጠጣ እናንተ እኮ የምትበሉ እንደ ከብት በይዝኑ ይራው በሬ ያፍራል። በሬ እንኳን በሱ ብንሰጠው መብላት ነው። በሬ እየበላ መሄድ ክርስቲያን እየበላ ይሄድ እየበላ ይብራል። እየበላ ማይናገር መንገድ ለመንገድ እየበላ ሁለመናቸው። እኔ እኮ ወገኖቼ በስርዓት ተወልደን በስርዓት ሙተን በስርዓት የምንነሳ ሰዎች ነን። ሁሉ ነገራችን ስርዓት አለ። ከዛ በኋላ ተመልከቱ ምን አደረገ? ይሄንን ቀንሳለው። እንደ ውሻ የሚጠጣውን ቀንሳለው። መሳሪያውን በግራ እጁ ይዞ በቀኝ እጁ ጥልፍ እያደረገ የሚጠጣውን ይዘዝመታለው። የተጎነበሰው አላ ተዋዋል 300 ሰው ብቻ ይዞ ዘመተ። የምድያማውያን ግን ብዛታቸው እንደ ሰማይ ኮከብ እንደ ምድር አሸዋ ነበር። ለግመሎቻቸው ቁጥር አልነበራቸው። ኋላ እስራኤል ከተራራ ላይ አሕዛብ በሜዳ ሰፈሩ።
አሁን ሂድና ከአሕዛብ መንደር ምልክት ትሰማለህ፣ ያንን ይዘህ ዝመት ታሸንፋቸዋለህ አለው እግዚአብሔር። ሄደ። አሕዛብ ሰፈር ከአሕዛብ የጦር ሰራዊት ሲሄድ አንዱ የምድያማውያን ሰው ኧረ ዛሬ በሕልሜ ነገር አይቻለሁ አለ። ምንድነው? አንዲት የገብስ እንጎቻ ከእስራኤል ከአርሞኒየም ተራራ ወጣ የኛን ድንኳን ስትበላየዋት አለ። አይ ገብስ የተናቀ ነው፣ ምግብ እንስሳ ነው። ስለዚህ የናቅነው ጌዲዮን ሳያጠፋና አይቀርም ማለት ይሄን ያሰማኝ ፈጣሪ የተመስገን ብሎ መጣ። 300 ወታደሮችን ያዘና 300ውን ሁሉ ምን አደረገው መሰላችሁ? ይገርማል። በገንቦ ውስጥ ምን አደረገ? በማሰሮ ውስጥ መብራት አደረገና 300ውን ሁሉ ኃይል ዘእግዚአብሔር ኩናት ዘጌዲዮን በሉ አላቸው። ኃይል የእግዚአብሔር ነው፣ ዝግጅት ከጌዲዮን ነው ብላችሁ ሂዱ አለ። እኔን እየተከተላችሁ እንዲህ በሉ አለ። ይሄን ሲሉ ምን አለ? እግዚኦ 300 ሰው ሁሉ ያበራል። ምን አለ መሰላችሁ? ምድያማውያን እግዚኦ ፋናው ጁዌን ያህል ከሆነ ሰራዊቱ ምን ያህል ሊሆን ነው አለ። ያው ነው እኮ ሌላ ሰራዊት የለም። ምን ያህል ሊሆን ነው አለና እርስ በርሳቸው እዚህ ሁሉ ነገር አይወላችሁ ሰው ሲሸለም አበሳው ወደዳኝ እኮ እዚህ ሁሉ ነገር እስራኤልን አንግጠም ብያችሁ ነበር፣ እምቢ ብለህ ነው አንተ ነህ። እርስ በርሳቸው ተላለቁ። እርስ በርሳቸው ፍጽመው ተላለቁ። ጌዲዮንም እስራኤልን ነፃ አወጣ። እግዚአብሔር ለምድር የነፃነት ዘመን ያምጣልን። የነፃነት ዘመን ያምጣልን። እንደ እስራኤል በድለን ብዛ ሰራዊትን ርህራሄ የሌላቸውን ሰዎች እግዚአብሔር አያምጣብን። ስንጨርሰው ምስጢሯን ብቻ ልናገራት። አሁን ባጭር ቃል ምስጢሩ ምንድን መሰላችሁ? ጸምር የተባሉ እስራኤል ናቸው መጀመሪያ። በዚያ ላይ የወረደው ጠል ማለት ዙሪያው ደረቂውንና ጸምሩ ላይ ብቻ ይውረድ ማለት ረድኤተ እግዚአብሔር በእስራኤል ብቻ ይውረድ፣ በአሕዛብ አይውረድላቸው ማለት ነው። መጀመሪያ ቀጥሎሳ በሁለተኛው ምሳሌ ጸምር አለ። ደግሞ ተመልከቱ፣ ጸምሩ ደረቂውንና በሌላው ደግሞ ይዝነብበት የተባለ ጸምር የተባሉ ምኖች ናቸው? እስራኤል። ጠሉ ደግሞ በጸምሩ ላይ አይውረድ ዙሪያውን ይውረድ የተባለ መዓተ እግዚአብሔር በማያምኑ ሰዎች ይውረድባቸው፣ እስራኤል ነፃ ይሁኑ ማለት ነው። ጠል የተባለ ከጸምሩ ላይ ያለውን ጠል ይዘህ ሂድ ማለት ረድኤተ እግዚአብሔርን አጋዥ በማድረግ ተዋጋ። ምን ይባል መጽሐፍ ሲነበተው ጋር ልቀድም በረድኤተ እግዚአብሔር አይደለም የሚለው። ረድኤተ እግዚአብሔርን አጋዥ በማድረግ ቅርብ መጽሐፍ ልንገራችሁ። ለምሳሌ ሌላ ሩቅ መጽሐፍን ተወና ልቀድም በረድኤተ እግዚአብሔር ጽይፈ መቅደመ ተአምር ያለ ማርያም። ረድኤተ እግዚአብሔርን አጋዥ በማድረግ እንኳን ጦርነት ንባብም ቢሆን ረድኤተ እግዚአብሔርን አጋዥ ተደርጎ ነው። አዋቂ ነው ተብሎ አይነበብም። ረድኤተ እግዚአብሔርን አጋዥ አድርገህ ተሰማራ ማለቱ ነው። ምስጢሩ ግን ምን ይመስላችኋል? ጸምር የተባለች ባጭር ቃል እመቤታችን ቅድስት ድንግል ማርያም ናት። ጸምር የተባለ ብዚት ግምጃ የተባለ በዚያች ግምጃ ላይ ጠል ይውረድ የተባለ ጠል ማለት እኮ ምን ማለት መሰላችሁ? እንደው በቃል ሲናገሩት የጠጣው ሰው ነው እንጂ አይገባም። ጠል የሚባለው ለስ ብሎ የሚወርድ ጸጥ ብሎ የሚወርድ ዝናብ የለበት፣ ነፋስ የለበት፣ ወጀው የለበት፣ አውሎ የለበት ጸጥ ብሎ የሚወርድ የሚያርስ ደረቅን የሚያስወግድ ነው። አዝሪቱን ሌሊት የሚያረሰርሳቸው። ስለዚህ ጸምር ጠሉ በጸምር ላይ ይውረድ በሌላው አይውረድ ማለት ጠለ ምሕረት ጽማ ነፍሳትን ያራቀ ባጋንንት እየተሰቃየን በእሳተ ገሃነም እየተቃጠል በሲኦል እየተሰቃየን 5500 ዘመን የነበረውን የነፍሳችን ጥም የቆረጠልን ጠለ ምሕረት ወልደ እግዚአብሔር ዘጸማ ይምጻ ሀቤ ወይስተይ በከመ ይቤ መጽሐፍ አፍላገ ማሕይወት ይውህዝ እምከርሱ ብሎ የተናገረለት የተጠማ ሁሉ ወደኔ ይምጣ እንዲሁም ይጠጣ ብሎ ራሱን በነጻነት ጠጡኝ ብሉይ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠ የሕይወት ውሃ ኢየሱስ ክርስቶስ ነው። ጠል የተባለ ጽማ ነፍሳትን ያራቃል። የሰላም ጥማችን ያራቀልን፣ የሕይወት ጥማችን ያራቀልን፣ የነጻነት ጥማችን ያራቀልን፣ የገነት ጥማችን ያራቀልን፣ የወንጌል ጥማችን ያራቀልን ኢየሱስ ክርስቶስ በጸምሪቱ ላይ ብቻ ይውረድ ማለት ድንግል ማርያም ብቻ ትውለደው ማለት ነው።
በሌሎች ላይ አይውረድ ማለት አምላክን መውለድ ከድንግል ማርያም በቀር ለሌላ አልተሰጠም ማለት ነው። ይሄ ነው ምስጢሩ። ከዚያሳ ተመልከቱ ምን ማለት ይመስላችኋል? በሁለተኛው ምሳሌ ጸምሪቱ ደረቅ ትሁን ዙሪያውን ይውረድ ማለት ሌሎች ሴቶች ዘራወራዙትን ይቀበላሉ፣ የወንድ ዘር ይቀበላሉ። ጸምሪቱ ግን ደረቅ ትሁን ማለት ድንግል ማርያም ብቻ በድንግልና ትውለድ። እሷ ወንድ አታውቅም። ወንድ አታውቅም የሚባለው በተግባር በገቢር አይደለም፣ በህሊናዋም ስለ ወንድ አስባ አታውቅም ማለት ነው። እንዲሁም ምንድነው የሚሉት መሰላችሁ ሊቃውንቱ? ቅዱስ ጳውሎስ እንዲህ ይላል የሴት ሁሉ ራስ ወንድ ነው ይላል። እስኪ በሉ እንጂ ቆይ ሴቶችን ነው ማስብ እንዴት ተጠግባቸዋል? በሉ የሴት ሁሉ ራስ ማን ነው? በሉ እንጂ የሴት ራስ ማን ነው? ምን ማለት ነው? አስተዳደሪዋ መሪዋ ነው። ምስጢሩ ደግሞ አልናገርም ማለት ወንድ ታስባለች ነው፣ ሌላ የለውም እኮ። ወንድም ሴት ነው የሚያስብ፣ ግድ የለም አይዟችሁ። ይሄን እኩልነት ካላችሁት ግን ሴት ልጅ ለአቅመ ሔዋን ከደረሰች በኋላ ምንድነው የምታስበው? በወንድ ልጅ ህሊና እንዴት እንደምትታሰብ ነው የምታስበው። አሁን አንድ ሐሳብ ላምጣላችሁ። በኦሪት ዘፍጥረት ምዕራፍ 28 ላይ አንድ ነገር አለ። ከመሰላሏ ጫፍ ላይ ማን ነው ያለ? በሉላችሁ እግዚአብሔር ነው። ከመሰላሏ ከጫፏ ላይ እግዚአብሔር ነው ያለባት። ምን ማለት ነው? መሰላል ድንግል ማርያም ናት። ጫፏ የተባለ ህሊናዋ ነው። የሴት ሁሉ ራስ ወንድ ሲሆን የድንግል ማርያም ራስ ግን እግዚአብሔር ነው ይላሉ ሊቃውንት። የድንግል ማርያም ራሷን ማለት ነው እመቤታችን ከእግዚአብሔር ውጪ ህሊናዋ ውስጥ ሌላ ሐሳብ ገብቶበት አያውቅም ማለት ነው። ከዚህ የተነሳ ሌሎች ሴቶች ከወንድ አንድ ሆነው በምኝታ አንድ ሆነው ምን ይሆናል? ልጅ ይወልዳሉ። ጸምሪቱ ግን ደረቅ ትሁን ማለት እመቤታችን ግን በድንግልና ትወልዳለች። አሁን ልብ ብላችሁ ስሙ። ያቺ ጸምር ተመልከቱ። ያቺ ጸምር ከዚያች ጸምር ላይ የወረደውን ጠል ጠምቀህ ጠጣው አለ። ኃይል ታገኛለህ አለ። ከድንግል ማርያም የተገኘውን የክርስቶስን ሥጋና ደም ብላው ጠጣው ማለት ነው። ይሄ ምን ማለት መሰለህ? እንዲህ አለ አባ ሕርያቆስ ይሄን በቅዳሴው ለወልደ ኢዮአስ መስፍን ዘተሰመይኪ አይገነ ፈራይኪ ለነ ቁርባነ ባሕሬ ንጽሕኪ በደነሰ ዓለም ይገመነ ይላታል በሰዓታቱ ሲናገር። ስለዚህ ተመልከቱ ለወልደ ኢዮአስ መስፍን ዘተሰመይኪ አይገነ የሚላት ምን ማለት መሰላችሁ? የኢዮአስን የጌዲዮን መንቀሉ ወይም ጠሉን የጣምቆ የጠጣባት መቅጃው አንቺ ነሽ። ለኛሳ ምን ማለት ነው ብለን ስተረጉሞ ፈራይኪ ለነ ቁርባነ ለኛ ደግሞ ቁርባንን አፈራሽልን። ለጌዲዮን በጦርነት ጊዜ ኃይል የሚሰጥ ውሃን ጸምሪቱ እንዳስገኘችለት አንቺ ደግሞ ለኛ አጋንንትን በምንዋጋበት ጊዜ ኃይል የሚሆነን ጠለ ምሕረት ወልደ እግዚአብሔርን ፈራይኪ ለነ አፈራሽልን፣ አጠጣን አፈራሽልን የሚያሰኘው ምን ማለት መሰላችሁ? ፈራይኪ የሚያሰኛት እኮ ከወንድ ስላልተገኘ ፈራይኪ ከሷ ባህሪ ብቻ ስለተገኘ ነው። አፈራሽልን የሚበላው ከሷ የተገኘ ነው፣ የሚጠጣው ከሷ የተገኘ ነው። ታዲያ ምን እንራተን? ድንግል መፍሪት ለእንተ ይትበላ ወመንቂት ለእንተ ይሰተይ። ለሚበላው ተመልከቱ ያፈራሽልን፣ የሚጠጣውን ያስገኘሽልን። ኦብስንተ ምኔኪ ለለ ይበልው በአሚን ካንቺ የተገኘው ብስ በማመን ከሱ ለሚጠጡ ሰዎች ዘይው ህይወትን የሚያድል ነው። ኦጽዋንተ ምኔኪ ለለ ይሰጥው ምኔው በአሚን ዛጎስ ጥበበ ተመልከቱ ባንቺ የተገኘ ጽዋ በማመን ከሱ ለሚጠጡ ሰዎች ህይወትን የሚያድል ነው፣ ምስጢርን የሚገልጥ ነው ብሎ ተናገረ። ፈራይኪ ኩለን። ስለዚህ የረሃባችን መሶበ ወርቅ የጽማችን አይገን ወይም ደግሞ ምን ማለት መስላችሁ? የወርቅ ማሰሮ ማለት ነው። የወርቅ ማሰሮ እመቤታችን ማየብ ዘወርቅ። ይቺ እመቤታችን የቁርባናችን ምንጭ፣ የመጠጣችን ምንጭ፣ የመብላችን ምንጭ ስለሆነች የጌዲዮን ጸምር ተብላ የተነገረላት ከዚህ የተነሳ ነው። ሌላው መጨረሻ ላይ ስነግራችሁ የጌዲዮን ጸምር እስራኤል ነፃ ለመውጣታቸው ምልክት እንደሆነች ሁሉ ድንግል ማርያም ምዕመናን ነፃ ለመውጣታቸው ምልክት ናት። ምስሊም ትማር መጽሐፈ ግዛን ትባላለች። የነፃነት መጽሐፍ በሉ እስኪ ሁላችሁ። የምን መጽሐፍ? አቤት ማን የተጻፈባት ስትሉ አካላዊ ቃል የተጻፈባት።
አካላዊ ቃል በማህፀኗ የተቀረጸባት የነጻነታችን መጽሐፍ ሰው የነጻነቱን ደብዳቤ ይዟት እንደሚዞረው ሁላችሁም አምላክ ክርስትና ስንነሳ ውዳሴ ማርያም ተደግሞ ስንመነኩስ ውዳሴ ማርያም ተደግሞ ተክሊል ሲፈጸም ውዳሴ ማርያም ተደግሞ ክህነት ስንሰጥ ውዳሴ ማርያም ተደግሞ ስንፈታ ውዳሴ ማርያም ተደግሞ እሷን ይዘን የማንዞርበት የት ቦታ አለ? ነፍሳችንም ስጋችንም እሷን ከማሰብ ውጭ ሌላ የለም። እስራኤል እንዲህ የሚል ትእዛዝ ተዛዘው ነበር። ከወረደላችሁ መና በየመና መስፈሪያ ጎሞር የምትባላለች በዚያች መና ሰፍራ ሞልታ አኖራል። ያችን መሶብ ስትሄዱ አላቸው እግዚአብሔር ለሙሴ በሄዳችሁበት በረሃውን ይዛችሁ አዙሩ። ለምን? ለኋላ ልጆች እንዲህ ብላችሁ ተነግሯላችሁ እግዚአብሔር መናን ከደመና አውርዶ ለመመገቡ ይህች መሶበ ወርቅ ምስክርታችን ናት ብላችሁ ለሚመጣው ትውልድ እንድትናገሩ መሶበ ወርቋን ከራሳችሁ ላይ አታውርዷት፣ ተሸክማችኋት ዙሩ እንዳለ እግዚአብሔር ልክ እንደዚህ በአዲስ ኪዳን ህብስተ ሕይወት ክርስቶስን ለመብላታችን ማየ ሕይወት ክርስቶስን ለመጣጣታችን ምስክራችን ጎሞረ ወርቅ የመስፈርቱ ለመና የወርቅ መሶባችን ስለሆነች እሷን ይዘናት እንዞራለን። በረሃብን ገባ ይዘናት ብንታሰር እሷን ይዘናት። አባ ጊዮርጊስ እኮ በአፄ ዳዊት ዘመን ታስሮ ሳለ ለንጉሱ ማመልከቻ ጽፎ ወይም ደብዳቤ ጽፎ የሚያደርስለት አጣ። አይ ለብቸኝነቴ እንግዲህ አንቺ ነሽ ጠበቃዬም አንቺ ነሽ አላት። ነጭ ርግብ ላከችለትና ደብዳቤውን ወስዳ ከንጉሱ ቤተ መንግስት አለችለት። እመቤታችን ለብቸኝነታችንም ቢሆን እናታችን ናት። ስለዚህ ድንግል ማርያምን የትም ይዛችኋት ሂዱ። ብትሳፈሩ፣ ዋሻ ብትገቡ፣ ገደል ብትገቡ፣ ብትነግዱ፣ ብትዘምቱ የትኛውም ቦታና ጊዜ ላይ ኪዳነ ምህረት ማርያም 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 በሉ። በእውነት ያንን ባላችሁ ጊዜ ሰማይና ምድር ይደነግጣሉ። እግዚአብሔርም ይፈርድባችሁ ያለውን ፍርድ ትቶ ምሕረቱን ያስታጥቃቸዋል። ከዚህ የተነሳ ነው የነጻነታችን ምልክት አያችሁ ማምላክን ጌታ ከመስቀል ላይ ዕዳችን ከፈለልን። እሱ በግ አይደለ እንዴ? በግ ስጋው ይበላል፣ ደሙ መረቁ ይጠጣል። ከዚያስ ቆዳው ተሽጦ ዕዳ ይከፍላል። ክርስቶስ ስጋውን በላ ነው፣ ደሙን ጠጣ ነው። 30 ብር ተሽጦ ደግሞ ዕዳችን ከፈለ። ዕዳችን ከፈለና የነጻነት ደብዳቤ ምስክር የነጻነታችሁ ምልክት እንካችሁ ብሎ ከመስቀሉ ስር እናቱን ሰጠን። አዲያ እግዚአብሔር የሰጠኝን መጽሐፍ ያላስኩ ማንን ይዛለሁ? ስለዚህ ያችን ጸምር ለእስራኤል ነጻነት ምልክት እንደሆነች ላለፈው ትውልድም አዳም ከነዘሩ ነጻ ለመውጣቱ ላለነው ለሚመጣውም ትውልድ ከገሃነም ነጻ ለመውጣታችን ምልክታችን ማርያም ስለሆነ እውነትም ጧትም ማታም የእመቤታችን ስም እናመሰግናለን። ከዚያስ ባለፈ ተመልከቱ ጠላቶቻችን ለመሸነፋቸው ምንድነው መሰላችሁ? ምስክራችን ምንድነው? ምስክሩ ጸምር ነው። ጌዴዎን አለው ጠላትክን ማሸነፍን በዚህ ጸምር ወቅ ብሎታል። አይደለም እንዴ? ጠላቴን ማሸነፍን በዚህ ጸምር አውቃለሁ። አጋንንትን ለማሸነፍ ምስክራችን ማለት ማርያም ነው። ምን ይላል? በስመ አብ ወወልድ ወመንፈስ ቅዱስ ወሉ አሐዱ አምላክ። እሺ በቅድስት ሥላሴ ወሉ እናንተ ሰዎች እሺ 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 አሁን እዚህ እክህደት ከሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን ሰይጣን በዚህ በእናቴ በቤተክርስቲያን ፊት ቆሜ እክድሃለሁ። እኔን ለመካድ ምስክር አምጣ ካልክ ምስክሬ ማርያም ናት። ምስክሬ ማናት አለ? ማርያም ናት። አጋንንትን ለማሸነፋችን ማርያም ምስክራችን ናት። ዲያብሎስ ለዚህ ነው ድንግል ማርያም ስትመሰገን የሚናደደው። ከዚህ የተነሳ ነው እረፍት ያጣው እሷ ከተወለደች ጊዜ ጀምሮ ነው። ደግሜ ነው የምነግራችሁ። ውዳሴ ማርያምን ጨምራችሁ አርጋኖን ጨምራችሁ አመስግኗት እመቤታችን። አጋንንት ከናንተ እየራቁ ይሄዳሉ። ደግሞ እሷ ደግሞ ፍጹም ቅርብ እናት ትሆናላችኋለች። አሁን እንደው እናንተ ስለ እናት ውለታ ምን ተብሎ ይነገራል? ስለ እናታው ምን ይነገራል? የምትታገሰን እናት፣ ቆሻሻችን ታግሳ ያሳደገችን እናት፣ የወለደችን እናት፣ የምታበላን እናት፣ ያጠጣችን እናት፣ ያለበሰችን እናት ድንግል ማርያም እሳ ኃጢአታችን የታገሰችን እናት፣ ያሳደገችን እናት፣ የልጇን ስጋ የመገበችን እናት፣
የልጇን ደም ያጠጣችን እናት ርስት የምታወርሰን ድንግል ማርያም እኮ መንግስት ወይም መስሪያ ቤት የሚወርሰው መሬት አይደለም የምታወርሰው መንግስተ ሰማያትን የምታወርስ ባለጸጋ እናት ናት። እሷን ከመውደድ በላይ ምን ሊወደድ ይችላል? ስለዚህ የነጻነታችን ምልክት፣ የማሸነፋችን ምልክት፣ የቁርባናችንም ምልክት፣ የሃይማኖታችንም ምልክት ናት ድንግል ማርያም። የመጨረሻ ልንገራችሁ ምንድነው ያለው? እግዚአብሔር ከኛ ጋር ከሆነ እንዴት የሁሉ መከራ ደረሰብን ሲለው እግዚአብሔር ከኛ ጋር ለመሆኑ ምልክቱ ይችም ጸምር ናት እንዳለ ድንግል ማርያም እግዚአብሔር ከኛ ጋር ለመሆኑ ምልክት ናት። ሁላችሁ ባንድ ድምጽ በሉ ድንግል ማርያም በሉ። እግዚአብሔር ከኛ ጋር ለመሆኑ ምንድነው ያለው? ስሙን ማን በለው ነው የተባለ? አማኑኤል በሉ እስቲ። አማኑኤል ማለት ነው እግዚአብሔር ከኛ ጋር የሆነ ከማን ማህፀን ነው? ከመቤታችን ማህፀን ነው። ከመቤታችን ማህፀን ነው። ስለዚህ ማርያምን የያዘ ሰው በጌዲዮን ጸምሩን ሲዘረጋ እግዚአብሔር ከእርሱ ጋር መሆኑን እንዳረጋገጠ ድንግል ጸምር ንጽሕት ድንግል ማርያምን የያዘ ሰው እግዚአብሔር ከሱ ጋር እንዳለ በዚህ ይታወቃል። ጸምሪቱ በሌለችበት ወቅት እስራኤል ረድኤተ እግዚአብሔር እንዳልደረሳቸው ድንግል ማርያምን የማያምን ሰው ክርስቶስን እንዳልያዘ በዚህ ይታወቃል። አሁንም ማርያምን ይዘናል። ድንግል ማርያምን እናታችን ክርስቶስን ፈጣሪያችን እንላትና እናቱን በአማላጅነት እሱም በአምላክነት እንወዳለንና ድንግል ማርያምን ሰአሊነነ ቅድስት ሳንል አንውልም አናድርም እና ኦርቶዶክሳውያን እግዚአብሔር ከኛ ጋር ለመሆኑ ምስክራችን ማርያም ናት። ወስብሐት ለእግዚአብሔር።